ሰላም እንዴት ቆያችሁ? ውድ የያኖስ ቲዩብ ቤተሰቦች፣ እንደምታውቁት አሁን ያለንበት ወቅት የአብይ ጾም ወቅት ሲሆን ያለንበትም ሳምንት ደግሞ የሕማማት ሳምንት ይባላል። ይሄ የሕማማት ሳምንት የጌታችንን መከራውን፣ ስቃዩን ለኛ ብሎ የከፈለውን ዋጋ የምናስብበት ሳምንት ነው። በመሆኑም ይህ ሕማማት የተሰኘውን የጌታችን የኢየሱስ ክርስቶስን መከራ የምናስብበትን በዲያቆን ሄኖክ ኃይሌ የተዘጋጀውን ድንቅ መጽሐፍ አብረን በትረካ መልክ እንሰማዋለን። ይህንን ትረካ ስናዘጋጅ በብዙ ድካም ስለሆነ ቻናላችንን ሰብስክራይብ ማድረግና ላይክ ማድረጋችሁን እንዳትረሱ። ምዕራፍ 3 የዓለማት ገዢ በይሁዳ ገዢ ፊት። የአመፃ ሳምንት። የይሁዳና የሰማርያ ገዢ ጴንጤናዊ ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳርያን ትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው እንደ እስራኤላውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ ዲያስፖራ የተበተኑ አይሁድ ወደ ኢየሩሳሌም ስለሚመጡ የሕዝቡ ቁጥር እጅግ እጥፍ ሆኖ ይጨምራል። እስራኤል ከግብፅ ባርነት ነፃ የወጡበትን በዓል በሚያከብሩበት በዚህ ሳምንት የሕዝቡ ብዛት ተጨምሮ ብሔራዊ ስሜታቸው ስለሚያነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለማመጽ ሰበብ የሚፈልጉበት ሳምንት ያደርገዋል። ይህች አስጨናቂ ሳምንት እስከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነወታደሮቹ በኢየሩሳሌም ይሰፍራል። እያንዳንዷን እንቅስቃሴ በንቃት ይከታተላል። ማንኛውንም የሕዝቡን ቁጣ ሊቀሰቅስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የሕዝቡን ፍላጎት ይጠብቃል። የሚያበሳጨው ነገር ቢኖር እንኳን በሌላ ጊዜ ለመበቀል በልቡ እየዛተም ቢሆን ሳምንቱን እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግስት ያሳልፋል። አይሁድ ጌታችንን አስረው ወደ ጲላጦስ ያመጡት እንግዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼውም ጊዜ በላይ ተሰሚነታቸው በሚያየልበት በዚህ ሳምንት ለመጠቀም ቆርጦ ተነስተዋል። በዚያ ላይ በዓሉ ካለፈ በኋላ ጌታችንን ከጲላጦስ ፊት ለማቅረብ ቢፈልጉ እስከ ቂሳርያ ድረስ መሄድ አለባቸው። ጌታችንንም ኢየሩሳሌም ውስጥ ሲያውቅ አገኘነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጭ አግኝተው ቢይዙት ኖሮ ጲላጦስ ከኢየሩሳሌምና ይሁዳ ውጭ የተያዘ ሰው ላይ ልፈርድ አልችልም ብሎ ሊመልስላቸው የሚችልበት የሕግ መሰረት ነበረው። በእርግጥ አይሁድ ለምን ጌታችንን ወደ ጲላጦስ ማቅረብ አስፈልጋቸው ከዚህ በፊት ሊያደርጉት ሞክረው እንደነበረው ማንም ሳያቸው በተራራ አፋፍ ወስደው ለምን አልወረወሩትም? ደጋግሞ እንደሞከሩት በድንጋይ ወግረውስ ስለምን አልገደሉትም? በእሳት አቃጥለው በሰይፍ ቆራርጠው የሚገድል መርዝ አጠጥተው ሊገድሉ ሲችሉ ለምን ጲላጦስ ደጅ መጥናት አስፈልጋቸው? ምላሹ አንድ ብቻ ነው። አይሁድ የፈለጉት ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ነው። እነርሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እርሱ እንደሚለው በእግዚአብሔር የተላከ የተቀባ መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ እየተረገመ ነው ለማለት ተሰቅሎ እንዲሞት አጥብቆ ፈለጉ። ሮማውያን የሚሰቅሉትን ሰው ምን ያህል እርቃኑን እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችን በዚህ በአሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኖሮ ይህ ሁሉ መከራ ደርሶበት ይሰቀል ነበርን እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችንም ለበዓል በመጣው ሕዝብ ፊት በጌታ መሰቀል ለማሸማቀቅ ነበር። እነርሱን ለማሸማቀቅ ብለው እንዲሰቀል ቢያደርጉም እኛ ግን በመስቀሉ አፍረን አናውቅም። የተሰቀለውን ክርስቶስን እንሰብካለን። መመካት ባያስፈልግም ከጌቴ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ እያልን እንድናፍር ባዘጋጁት የጌታችን መስቀል እንመካበታለን። ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችንን መስቀል ከሆነ ስለምን ወደ ጲላጦስ ይዘውት መምጣት አስፈልጋቸው? ራሳቸው ወስደው አይሰቅሉትም ነበር የሚለው ነው። አይሁድ በሮማውያን ቅኝ አገዛዝ ስር ከሆኑ በኋላ ማንኛውንም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፈቃድ የመወሰን መብት የላቸውም ነበር። ጲላጦስ ጌታችንን ይዘው ገና ሲመጡ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባለ ጊዜ ለእኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበር። በሌላ ቋንቋ እኛ የምንፈልገው
በሕግ የተፈቀደልንን ታናሽ ቅጣት ልንቀጣው አይደለም እንዲገደለው እንጂ ማለታቸው ነበር። ስለዚህ ወደ ጲላጦስ የመጡት ጌታችንን ለመስቀል የግድ የሮማውያን ገዢ ይሁንታና አስፈጻሚነት ስለሚያስፈልግ ነው። ጴንጤናዊ ጲላጦስ ይሁዳ በንጉሥ መተዳደርን አቁማ የሮም አውራጃ ከሆነችበት ከንጉሥ አርኬላዎስ መውረድ በኋላ በይሁዳና በሰማርያ ሀገረ ገዢ ሆኖ ለስድስተኛ ጊዜ የተሾመ የቄሳር እንደራሴ ነው። የአይሁድ ታሪክ ጸሐፊው ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መተያየት የጀመረው ገና በቄሳር ተሾሞ እንደመጣ ነበር። ሮማውያን ገዢዎች ምንም እንኳን የይሁዳ ገዢ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባዊ አኗኗራቸውና የምቾት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም በምትጠራው የቂሳሪያ ከተማ ነበር። ከዚህ ባሻገር ሮማውያን ምንም እንኳን ገዥነታቸውን ቢያስከብሩም የኢየሩሳሌምና የቤተ መቅደሱን ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበር። ለዚህም ማሳያ የሚሆነን ሊቃነ ካህናቱ ምንም እንኳን የሞት ፍርድ የመፍረድ ስልጣናቸው እየተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት የገባን ማንኛውንም ሰው ሌላው ቀርቶ ሮማዊም እንኳን ቢሆን እንዲገድሉ ስልጣን ተሰጥቷቸው ነበር። በኢየሩሳሌምና በቤተ መቅደሱ ዙሪያ ማንኛውም የሮማውያን አርማና የጣዖታት ምስል እንዳይገባ በማድረግ ሮማውያን የእስራኤላውያንን ሕሊና ለመጠበቅ ሞክረው ነበር። ይህ ግን ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮቹን ይዞ የገባው ሕዝቡ በተኛበት በእኩለ ሌሊት ነበር። ወታደሮቹን የጢባሪዮስ ቄሳር ምስል የያዘ ጋሻና አርማ ይዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይ በቤተ መቅደሱ መግቢያም ጭምር እንዲሰቀል አደረገ። ይህ ሁሉ ሲከናወን ሀገር ሰላም ብሎ የተኙት አይሁድ ከእንቅልፋቸው ነቅተው ኢየሩሳሌም በአሕዛብ ምስሎች ተሞልታ ሲያዩ በታላቅ ቁጣ ነደዱ። የልቡን አድርሶ ወደ መኖሪያው የተመለሰው ጲላጦስን ለመቆም እጅግ ብዙ ሕዝብ ወደ ቂሳሪያ ጎረፈ። በመኖሪያ ቤቱ ዙሪያ ተሰባስበው ቢጮሁበትም ለእርሱ ግን ጩኸታቸው መዝናኛ ሆኖለት አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ ከጩኸት ወደ ልመና ተሸጋገሩ። እርሱ ግን በፍጥነት ቂሳሪያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛተ። ለ5 ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማዎቹን ከኢየሩሳሌም ለማንሳት ተስማማ። ይህን ምስል በብዙ ሙግት ካስነሳ በኋላ ደግሞ ታላቁ ሄሮድስ ባሰረው ቤተ መንግሥት ውስጥ የቄሳር ምስል ያለበት ትልቅ ጋሻ አሰርቶ ዳግም ሁከት እንዲነሳ ያደረገ ሲሆን የሄሮድስን ልጆች ጨምሮ ሕዝቡ በጽሑፍ ተቃውሞውን ሰብስቦ ወደ ቄሳር አመልክቶ አስነስቶታል። ጲላጦስ በአይሁድ ላይ የሚያደርገውን ንቀት የተሞላ ትንኮሳ በዚህ ብቻ ያበቃ አልነበርም። በኢየሩሳሌም ላለው የውሃ እጥረት መፍትሄ ለመስጠት በሚል ያቀረበው ሐሳብ የካህናት አለቆችንና የመላው አይሁድን አንጀት በንዴት የሚያሳርር ነበር። ለኢየሩሳሌም ውሃ ከሰለሞን መጠመቂያ ለመሳብ ወጪው ሕዝቡ ለቤተ መቅደስ በሚከፍለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ። ጲላጦስ ይህንን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስቦበት ነበር። ስለዚህ ከአዋጁ አስቀድሞ ወታደሮቹን እንደ አይሁዳዊ ለብሰው ሰይፋቸውን ደብቀው እንዲቆሙ አድርጎ ነበር። በዚያች ዕለት አዋጁን ተቃውመው አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገድሏል። ደም ማፍሰስ ያልበቀው ጲላጦስ ከዚያ በኋላም በገሊላ የነበሩ ሰዎችን ለእግዚአብሔር መስዋዕት በሚሰዉበት ስፍራ ደማቸውን ከመስዋዕታቸው ጋር በመደባለቅ ለሮም የበላይነት ማንኛውንም ነገር ከማድረግ የማይመለስ ጨካኝ ሀገረ ገዢ መሆኑን አሳይቷል። በእነዚህ ቅድመ ታሪኮች ምክንያት አይሁድና ጲላጦስ የነበራቸው ግንኙነት እባብ ለእባብ ይተያያል ካብ ለካብ አይነት ነበር። እርሱ የእነርሱን ክፋትና ምቀኝነት በሚገባ ሲያውቅ፣ እነርሱ ደግሞ የእርሱን ንቀትና ጭካኔ ጠንቅቀው ያውቃሉ። ክሳቸውን ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁም አይሁድ ወደ ጲላጦስ የመጡት በጥንቃቄ ነበር። በሊቀ ካህናቱ ግቢ ውስጥ ጌታችንን ሲከሱ ያደሩባቸው ክሶች ሁሉ በጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉ ክሶች በጲላጦስ ፊት ውሃ ያነሱም። ከሕጉም አንጻር ሮማዊ ገዢ በመንፈሳዊ ክሶች ላይ አይፈርድም። ቅዱስ ጳውሎስ በተከሰሰ ጊዜ የሆነው ይህንን ያስረዳናል። ጋልዮስ በአካይ አገረ ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው ይህ ሕግን ተቆሞ እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድን አይሁድ ሆይ
አመጽ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ ሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። በዚህ መሰረት አይሁድ የማታዎቹን ክሶቻቸውን በጲላጦስ ፊት ደግሞ ቢያቀርቧቸው ኖሮ እንደ ጋሊዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችን ላይ እንደ አዲስ ፖለቲካዊ ክሶችን አዘጋጅተው ወደ ጲላጦስ ቀረቡ። በጴንጤናዊው በጲላጦስ ዘመን ጲላጦስ በሮማውያን ታሪክ ላይ ያለው ስፍራ የአንድ አውራጃ ገዥነት ብቻ ነው። በጢባሪዮስ ቄሳር ሊያውም ከሮማ ውጪ በገዥነት ተሾሞ የተላከው ይህ ሰው ሮም ካፈራቻቸው ታላላቅ ቄሳሮች፣ ፈላስፎች፣ የሥነ ስዕልና የኪነ ጥበብ ሰዎች ይልቅ ዘመን የማይሽረው ዝነኛ ሰው ይሆናል ብሎ ማንም ሰው አልገመተም ነበር። ሆኖም ጲላጦስ ከቄሳር በላይ በክርስትናው ዓለም ትልቅ ስፍራ ያለው ሰው ሆነ። ክርስቲያኖች ሁላችን ለጸሎት በቆመን ጊዜ ሁሉ በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ እያልን ዘወትር በጸሎት ሃይማኖት የምናነሳው ጲላጦስ በይሁዳና ሰማርያ አውራጃ ነዋሪዎች ላይ ብቻ እንዲፈርድ ከቄሳር ዘንድ ተሾሞ ባላወቁ መንገድ በሰማያዊው ዳኛ ላይ የፈረደ ዳኛ ሆነ። በዛሽ ማለዳ በሕያዋንና በሙታን ላይ የሚፈርደው መድኃኔዓለም ክርስቶስ ይፈረድበት ዘንድ በጲላጦስ ፊት ታስሮ ቆመ። ነቢዩ ዳዊት አቤቱ በፊትህ ማን ይቆማል ብሎ የዘመረለት አምላክ በጲላጦስ ፊት ቆመ። ጌታዬ ኢየሱስ ክርስቶስ ሆይ ይፈረድበት ዘንድ በጲላጦስ ፊት ቆም። ሱራፌልና ኪሩቤልም በገናናው ጌትነት ፊት የሚሰግዱ ሲሆን ይፈረድበት ዘንድ እጅህ በሰራችው ሸክላ ፊት እንዴት ቆምክ ይላል ቅዱስ ስምዖን አምዳዊ። አይሁድ ጌታችንን ወደ ጲላጦስ ገና ጎህ ሲቀድ ይዘውት ከመጡ በኋላ የፋሲካን በግ ይበሉ ዘንድ እንዳይረክሱ ብለው ወደ አገረ ገዥ ግቢ ውስጥ አልገቡም ነበር። ግመልን የሚውጡትንና ትንኝን የሚያጠሩት አይሁድ ትልቅ ኃጢአት እየሰሩ ለጥቃቅን ነገሮች ብቻ መጠንቀቅ ልማዳቸው ነው። ዛሬም እንደ ልማዳቸው ከአዝሙድና ከከሙን አስራት የሚከፍሉት አይሁድ ነፍሰ ገዳይ በመሆን እንደሚረክሱ ሳያስቡ ወደ ጲላጦስ ግቢ መግባት እንደሚያረክሳቸው አሰቡ። አይሁድ ጌታችንን በጲላጦስ ፊት ለመክሰስ የመረጧቸው ክሶች 3 ነበሩ። ይህ ሕዝባችን ሲያጣምም፣ ለቄሳርም ግብር እንዳይሰጥ ሲከለክል፣ ደግሞም እኔ ክርስቶስ ንጉሥ ነኝ ሲላገኘ ነው የሚሉ ናቸው። አይሁድ ያቀረቧቸው ክሶች በተለይም እኔ ንጉሥ ነኝ ማለትና ለቄሳር ግብር እንዳይከፈል መከልከል ያለምንም ቅድመ ሁኔታ የሞት ፍርድ የሚያሰጥ ጥፋት መሆኑን ጠንቅቀው ያውቃሉ። በተለይም በዜና አይሁድ እንደተመዘገበው በጲላጦስና ከእርሱ በፊት በተነሱ አገረ ገዦች ዘመን እኔ ንጉሥ ነኝ ብሎ የተነሱና ሕዝቡንም በቄሳር ላይ ያሳመጹ በርካታ ሰዎች በሞት እንደተቀጡ ስለሚያውቁ ለጲላጦስ የማያወላዳ ክስ እንዳቀረቡለት እርግጠኞች ነበሩ። አይሁድ ጲላጦስን ያወቁትን ያህል ጲላጦስም አይሁድን በሚገባ ያውቃቸዋልና በጠዋት እንቅልፍ አጥተው በበዓል ቀን የፋሲካን በግ እንኳን ሳይበሉ አንድ ናዝራዊ አስረው የመጡት ለቀኝ ገዢያቸው ጢባሪዮስ ቄሳር ክብር ተቆርቆረው ግብር ለምን አልተከፈለውም ብለው አስበው እንዳልነበረና ጌታን በቅናት አሳልፈው እንደሰጡት ያውቅ ነበር። አይሁድ ጌታችንን የከሰሱባቸው ክሶች አንድ በአንድ እንመልከታቸው። የመጀመሪያው ክስ በምንም መለኪያ ለመመዘን የሚያስቸግረውና ለምርመራ አመቺ ያልሆነው ሕዝባችንን ያጣምማል የሚለው ክስ ነው። ይህ ክስ ቅናታቸውን በግልጥ ላለመናገር ያነሱት ነው እንጂ እነሆ ዓለሙ ሁሉ ተከትሎት ሄዷል ብለው የተበሳጩት ብስጭት ወደ ክስ ተቀይሮ ነው። ለዚህ ያልተጨበጠ ክስ መልስ ለመስጠት ያስቸግራል። ሆኖም ከሕዝቡ መካከል ጌታ ለምን እንደተከተሉት ተጠርተው ቢጠየቁ ኖሮ ያደረግኩትን ሁሉ የነገረኝን ሰው ኑና እዩ የሚሉ ሴቶች፣ እንደዚህ ሰው ማንም ከልቶ አልተናገረም የሚሉ ተማሪዎች፣ ኃጢአተኛ መሆኑን አላውቅም እውር እንደነበርኩ አሁንም እንዳይ ይህንን አንድ ነገር አውቃለሁ ብሎ የሚናገሩ አይናማዎች አይጠፉም ነበር። በጌታችን ላይ የተነሳው ሁለተኛው ክስ ደግሞ ለቄሳር ግብር እንዳይሰጥ ይከለክላል የሚል ነው። ይህን ርዕሰ ጉዳይ በጌታችን ላይ ሲያነሱ የመጀመሪያ ጊዜያቸው አልነበርም። በአንድ ወቅት ፈሪሳውያን እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ራሳቸው ቢሄዱ እንዳይጠራጠር በማለት የእነርሱ ደቀ መዛሙርት የሆኑ የሄሮድስ ወገኖችን መልእክተኛ አድርገው ላኩበት። መልእክተኞቹ የሐሰት ትሕትና ተላብሰው ከንቱ ውዳሴን በማስቀደም ጌታችንን ለማጥመድ ቀረቡ። መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን። ለማንም አታዳላም፣ የሰውን ፊት አትመለከትምና ብለው
ጀመሩ። ምክንያት አልባ የሆነ ድንገት የሚዘንም የውዳሴ ዝናም ለተንኮል የሚቀርብ መሆኑን እንኳን ልብን የሚያውቀው ጌታችን ቀርቶ ማንኛውም ሰው የሚረዳው ነው። ከምስጋናቸው በኋላ እንግዲህ ምን ይመስልሃል? ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም አሉት። ቅዱስ ሳይሮስ ዘአንጾኪያ እንዳብራራው ይህንን ጥያቄ የጠየቁት ጌታችንን ከሁለት ወጥመዶች በአንድ ውስጥ ለመክተት አቅደው ነበር። አሁን ለቄሳር ግብር መክፈል ይገባል ብሎ ከመለሰ ከሙሴ ሕግና ለእግዚአብሔር ከመገዛት ወጥተን ለአሕዛብ ሕግ እንድንገዛ ያስተምራል፣ ወደ ባዕድ ኃይልና ወደ ባዕድ ዘር እያስኮበለለን ነው ብለው ለሙሴ ሕግ በሚቆረቆሩትና ጥያቄውን ሲጠየቁ በሚሰሙት በሕዝቡ ዘንድ ሊያስጠሉት ይችላሉ። ለቄሳር ግብር አትክፈሉ ካለ ደግሞ ለሮም ባለስልጣናት አይገዛም ብለው ራሳቸው የሄሮድስ ወገኖች አስረው ወስደው ለሮማውያን ሊሰጡት ይችላሉ። የሰውን ልብ የሚያውቀው ጌታችን ከፈሪሳውያን ተልከው ለመጡት ሰዎች መልስ ከመስጠቱ በፊት እናንተ ግብዞች ስለምን ትፈትኑኛላችሁ በማለት ጥያቄውን እየጠየቁት ለወጥመድ መሆኑን እንዳወቀባቸው ነገራቸው። ከዚያም የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህች ጽሕፈቲቱስ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። ጌታችን በዚህ ምላሽ አቅዶት የነበረውን ሁለት ነገር አፈረሰባቸው። ለቄሳር ተገዙ በማለት የሙሴ ሕግ ይቃወማል፣ እግዚአብሔርን ትታችሁ ለአሕዛብ ተገዙ ይላል ለማለት አሰፍስበው ቢጠብቁትም ጽሕፈቲቱ የማናት ብሎ በመጠየቁ ራሳቸው በሚሰጠው መልስ ላይ ተሳታፊ እንዲሆኑና ለእርሱ ድምዳሜ መነሻውን እንዲናገሩ አደረጋቸው። በዚህ ምክንያት ለቄሳር ግብር ክፈሉ አለ ብለው ይናገሩ እናንተስ ቀድማችሁ ዲናሩ የቄሳር ነው ስትሉ አልነበረምን ያሰኝባቸዋል። ከእግዚአብሔር ጋር አጣላን እንዳይሉ ደግሞ የቄሳርን ለቄሳር ስትሰጡ የእግዚአብሔርን ለእግዚአብሔር ስጡ በማለት የእግዚአብሔር ገንዘብ የሆነውንና እግዚአብሔር በአርአያው ፈጥሮ እንደ ሳንቲሙ አምላካዊ መልኩን የቀረጸበትን ሰውነታቸውን ለእግዚአብሔር እንዲያስረክቡ ጨምሮ ነገራቸው። በእርግጥም እኛ የሰው ልጆች ሁላችንም እግዚአብሔር መልኩን የሳለብን ገንዘቦቹን እንደሚታወቀው የንጉሱ የቄሳር መልኩ የታተመው በሳንቲሙ ላይና ከአብራኩ በሚከፈለው ልጁ ላይ ነው። ሆኖም ሳንቲሙ በላዩ ላይ ያለውን የንጉሱን መልክ ምንነት አያውቅም። ልጁ ግን አባቱን እንደሚመስል ያውቃል። እኛም በላያችን ላይ ያለውን የእግዚአብሔርን መልክ ካላወቅን ሳንቲም ብቻ ሆነን እንቀራለን። ድሪሟ እንደጠፋባት ሳንቲምም ቆሻሻ ውስጥ ገብተን ልንጠፋ እንችላለን። በላያችን ያለውን የንጉሱን መልክ ከተረዳን ግን ሳንቲምነት ወደ ልጅነት ሕይወት ከፍ እንላለን። ጌታችን የቄሳርን ለቄሳር አስረክቡ ብሎ በቃል በማስተማር ሳይወሰን በሥራና በቃል የሚያስተምር መምህር እንደመሆኑ በቅፍርናሆም ግብር የሚቀበሉ ሰዎች ወደ እርሱ ሲመጡ ከባሕር ዓሣ ውስጥ ከተገኘ ገንዘብ ግብር በመክፈል እንደ አምላክነቱ ዓሣውን አስገብሮ እንደ ሰውነቱ ለቄሳር ገብሮ አሳይቷል። በዚህች ዕለት ግን አይሁድ በሐሰት ግብር እንዳይከፍል ይከለክላል ብለው በጲላጦስ ፊት ከሰሱት። ሦስተኛው ክስ እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው የሚል ነው። ይህ ክስ ተንኮል የተሞላበት ክስ ነው። ንጉሥ ነኝ ይላል ወይም ክርስቶስ ነኝ ይላል ብለው ለይተው አልተናገሩም። ክርስቶስ ነኝ ማለት በመንፈሳዊ ትርጉሙ ንግሥናውን የሚያሳይ ነው። ስለ ክርስቶስ የተነገሩ ትንቢቶችና የትንቢት ፍጻሜ ታሪኮችም መሲሁን ንጉሥ ብለው ይጠሩታል። ንጉሥሽ የዋህ ሆኖ በአህያና በአህያይቱ ግልገል በውርንጭይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሆሳዕና በጌታ ስም የሚመጣ ንጉሥም የተባረከ ነው የሚሉ ጥቅሶች ክርስቶስ ንጉሥ እንደሚባል ያስረዳሉ። ሰብአ ሰገል ወደ ሄሮድስ መጥተው የተወለደው የአይሁድ ንጉሥ ወዴት ነው ብሎ ሲጠይቁት የካህናት አለቆችን ጠርቶ ክርስቶስ ከወዴት እንደሚወለድ መጠየቁ ንጉሥ የሚለው ቃል በአይሁድ ሕሊና ክርስቶስ ከሚለው ጋር በተለዋዋጭ ቃል የሚነገር መሆኑን ያስረዳል። በሥጋዊ ትርጉም ከሆነ ግን ክርስቶስ ለሮም መንግስታት የሚያሰጋ ምድራዊ ንጉሥ አይደለም። አይሁድ በክሳቸው ላይ ክርስቶስን ንጉሥ ብሎ የተናገሩት መንፈሳዊውን ከሥጋዊ በመቀላቀል በሁለት ድንጋይ አንድ ወፍ ለመምታት ያደረጉት ስልት ነበር። በእርግጥ ክርስቶስ ምድራዊ ንጉሥም አልነበረም። ነገሥታት ባለጠጎች ናቸው። እርሱ ግን የእኛን ድህነት ወስዶ ድሃ የሆነ በበረት የተወለደ በኋላም ራሱን የሚያስጠጋበት ያልነበረው ነበር። ነገሥታት ኑሯቸው ከንጉሣዊ ቤተሰቦችና ባለጠጎች ጋር ነው። እርሱ ግን ያስከተለው ዓሣ አጥማጆችን ነበር። ነገሥታት ዘውድ ሲደፉ እርሱ የእሾህ አክሊልን የደፋ፣ ነገሥታት ያማረ መጠጥ ሲጠጡ እርሱ ሐሞትና ከርቤን የጠጣ፣ ነገሥታት በትረ መንግሥት ሲይዙ እርሱ በበትር የተመታ፣ ነገሥታት ወግተው ሲገዙ እርሱ ተወግቶ የገዛ ንጉሥም ነው።
ስለዚህ ጌታችን ምድራዊ ንጉሥ አልነበረም። አይሁድ ዛሬ ተነስተው ንጉሥ ነኝ ይላል ብለው ከሰሱት እንጂ ራሳቸው ጌታችንን ምድራዊ ንጉሥ ለማድረግ ይፈልጉ ነበር። አመጣጡ እነርሱ እንዳሰቡት በፈረስና በሰራዊት ታጅቦ የሮምን ጦር ሊወጋ ቢሆን ኖሮ በደስታ ይቀበሉት ነበር። ጌታችን ግን ምድራዊ ስልጣንን አይሻም ነበር። አሳና እንጀራ አበርክቶ በበላቸው ጊዜ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራው ብቻውን ፈቀቅ አለ። ጥቃቅን ኃላፊነቶች ሳይቀር አሳልፎ ለደቀ መዛሙርቱ ሰጣቸው እንጂ በተከታዮቹ ላይ እንኳን ስልጣንን አላሳየም። በመንግስቱ ሁሉ ላይ የሚደረገውን የሚያውቅ አምላክ ሲሆን ንጉሥ ከመባል ግን አፈገፈገ። በዚህም ለበላይነትና ለትዕቢት ከሚዳርገን የስልጣን ወጥመድ እንድንሸሽ አስተማረን ይላል። ጌታችን ግን ምድራዊ ስልጣንን አይሻም ነበር። አሳና እንጀራን አበርክቶ ባበላቸው ጊዜ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራው ብቻውን ፈቀቅ አለ። ጥቃቅን ኃላፊነቶችን ሳይቀር አሳልፎ ለደቀ መዛሙርቱ ሰጣቸው እንጂ በተከታዮቹ ላይ እንኳን ስልጣንን አላሳየም። በመንግስቱም ሁሉ ላይ የሚደረገውን የሚያውቅ አምላክ ሲሆን ንጉሥ ከመባል ግን አፈገፈገ። በዚህም ለበላይነትና ለትዕቢት ከሚዳርገን የስልጣን ወጥመድ እንድንሸሽ አስተማረን ይላል ጠርጡለስ። አይሁድ ግን በግድ እናንግስ ሲሉት የነበሩትንና ከምድራዊ ስልጣን የሸሸውን ጌታ ንጉሥ ነኝ ይላል ብሎ ከሰሱት። ከንግግር የሚበልጥ ዝምታ። ከመቀየም ይልቅ የዋህነት የምትወድ ጌታ ኢየሱስ ክርስቶስ ሆይ የትዕግስትን መጠኑን አውቀው ዘንድ የአፍ መዝጊያ ቁልፍ የሆነች ዝምታን ስጠኝ ይላሉ የመልካ ኢየሱስ ደራሲ። ጌታችን አይሁድ በሐሰት ክሶች ደጋግሞ ሲከሱት፣ ሲሰድቡት፣ ሲሰብቱበት የታገሰውን የትዕግስቱን መጠን እንዴት ልንረዳው እንችላለን? ባለጠፋው ስትከሰስ ያላደረግከውን አድርጋል እየተባለ ለሞት በሚያደርስ ክስ ስትወቀስ በዝምታ መሸከም እጅግ ከባድ ነው። እናም በብስጭትና በምሬት ራስህን ለመከላከል መሞከር አይቀርም። ምናልባትም ከመናገር አልፈ ከሳሾችህን የሚሰድቡን የሚተፉብህን ሁሉ መሬት ተሰንጥቃ እንድትውጣቸው ማድረግ ብትችል ከማድረግ አትመለስም። ጌታችን ግን ሁሉን ማድረግ ሲቻለው በዝምታ ተቀበለ። ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው እያልን በቅዳሴያችን ከማድነቅ በቀር ምን ልንል እንችላለን? የጌታችን ዝምታ ከአይሁድ ንግግር ይልቅ የጲላጦስን ልብ ገዛው። የእግዚአብሔር ድካም ከሰው ይበረታልና የጌታችን ትዕግስት ጲላጦስን አስጨነቀው። እንደ ሌሎች ተከሳሾች ሕይወቱን ለማዳን በገዢው ፊት በእንባ የማይማጸን፣ ክሶቹን ለማስተባበል የማይሞክር፣ ከሳሾቹን መልሶ እየከሰሰ ራሱን ነፃ ለማውጣት የማይፍጨረጨር፣ በሰንሰለት ታስሮ እየተጎተተ እንኳን ከሚጎትቱ ጋር የማይታገል፣ ሞት ሊያስፈርድበት በሚችል የፍርድ ወንበር ፊት ቀርቦ በፍጹም እርጋታና ሰላም የሚቆይ ተከሳሽ ከጌታ በቀር አይቶ የማያውቀው ጲላጦስ ከሊቃነ ካህናቱ ጩኸት በላይ በናዝራዊ ዝምታ ተማረከ። ጲላጦስ ከግቢ ውጭ ቆመው የሚጮሁትን አይሁድ ወደ ጎን ትቶ ጌታችንን ለብቻው መረመረው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌሎች ስለኔ ነገሩህን? አለው። ለመናገርም ጊዜ ያለውና ጌታችን መልስ ሰጠ። ምላሹ ግን ጥያቄ ነበር። ንጉሥ ነው ወይ ብለህ የጠየከኝ ከራስህ ነው ወይስ እነርሱ ስለነገሩ ነው? የጌታችን መልስ ከላይ ሲታይ እንዴት እንዲህ ይላል የሚያሰኝ ሊመስል ይችል ይሆናል። ሆኖም ጌታችን ይህንን ያለው የጲላጦስ ጥያቄ ሁለት መልስ ያለው ስለሆነ ነው። ንጉሥ ነህ ወይ ለሚለው ጥያቄ በመንፈሳዊ ትርጉሙ ከሆነ እርሱ ክርስቶስ እንደመሆኑ አዎን አንተም አልከው የሚያሰኝ ነው። ቄሳርን የሚጋፋ ንጉሥ እንዳይነሳ በሚፈሩት በሮማውያን እይታ ከሆነ ደግሞ ጌታችን ንጉሥ አይደለውም ሊል ይችላል። ጲላጦስ በጠየቀው ጊዜ ይህንን የምትለው ከራስ ነውን ወይስ ሌሎች ስለኔ ነገሩን ማለቱ ጥያቄው ከራስ የመጣ ከሆነ ንጉሥ አይደለሁም እንድልህ፣ አይሁድ የነገሩን ብቻ ይዘህ ከሆነ ደግሞ መሲሁ ንጉሥ እኔ ነኝ ብዬ ለይቼ መልስልህ ዘንድ የጥያቄን መነሻ ንገረኝ እንደማለት ነው። ጲላጦስ የጌታችንን አጠያየቅ ስለተረዳ በአይሁድ ዘንድ ያለው ነገር ለእርሱ እንደማይገደው በማሳየት እኔ አይሁዳዊ ነኝን? ወገኖች የካህናት አለቆች ለእኔ አሳልፎ ሰጡ፣ ምን አድርገሃል? አለው። ጌታችንም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴ እስከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው። ጌታችን በዚህ መልሱ ሰማያዊ ንግስናውንም ምድራዊ ስልጣንን የሚፈልግ ንጉሥ አለመሆኑንም በአንድ ላይ አስረዳ።
መንግስቴ ከዚህ ዓለም አይደለችም ብሎ አይሁድ እንደሚከሱት ለቄሳር በተቀናቃኝነት የሚያሰጋ መንግስት እንደሌለው አስረዳ። ይህ መልስ የጲላጦስን ልብ የሚያሳርፍ ነው። ምክንያቱም የአገረ ገዢው ዋነኛ ጭንቀትና ኃላፊነት የቄሳርን ስልጣን እንዳይነካ ማድረግ ላይ ብቻ ነው። መንግስቴ የሚለው ቃል ደግሞ የክርስቶስን ንጉስነት ያሳያል። የቤተ ክርስቲያን ታሪክ ጸሐፊው አብሳቢዮስ ዘቂሳርያ እንዳለው የክርስቶስ መንግስቱ በምድራዊ ሕግጋት የማይወሰን በአምላካዊና ሰማያዊ ትምህርቱ ነፍሳትን ብሩህ ስላደረገ ብቻ በዓለም ሁሉ የተስፋፋ መንግስት ነው። በዚህም መሰረት መንግስቱ ተብለን የተጠራ ነው በስሙ አምኖ የተከተሉት ሐዋርያት፣ በእነርሱ መሰረትነት የተመሰረተችው ቤተ ክርስቲያንና በስሙ ያመንን እኛ ክርስቲያኖች ነን። መንግስቱ የተባልነው በእርሱ ያመንን እኛ ክርስቲያኖች ከሆንን መንግስቴ ከዚህ ዓለም አይደለችም የሚለው ቃልስ እንዴት ይታያል? እኛ ያለነው በዚህ ዓለም አይደለምን የሚል ጥያቄ ማስከተሉ አይቀርም። ጌታችን መንግስቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም አላለም። በስሙ የምታምን ቤተክርስቲያንና ክርስቲያኖች ሁሉ በዓለም ናቸው እንጂ ከዓለም አይደሉም። ጌታችን ስለ መጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ ሲመሰክር እኔ ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው በማለት ተናግሯል። የሚያምን ሰው አድራሻው በዚህ ዓለም መሆኑ ችግር የለውም። ከዓለም ከሆነ ግን ችግር አለው። ክርስቲያኖች በዓለም እየኖሩ ከዓለም ያልሆኑ ዓለም ያልተገባቸው ምድራዊ ሲሆኑ ሰማያውያን ናቸው። ከእግዚአብሔር መንግስት ውጪ የሚያደርገንም በዓለም መሆናችን ሳይሆን ከዓለም መሆናችን ነው። ልንጸልይ የሚገባውም ከዓለም ክፋት እንዲጠብቀን እንጂ ከዓለም እንዲያወጣን አይደለም። ጌታችን በመጨረሾቹ ቀናት በጸለየው ታላቁ ጸሎት ላይ ከክፋት እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም ያለውም ስለዚህ ነው። ጲላጦስ ከዚህ ምላሽ ክርስቶስ እንደተከሰሰው ቄሳርን የሚቀናቀን ንጉሥ አለመሆኑን ቢረዳም መንግስት የሚለው ንግግር እየተፈራው አይነትም ባይሆን ክርስቶስ ንጉሥ እንደሆነ የሚያመለክት ስለሆነበት እንኪያስ መንግስት ከዚህ ዓለም አይደለችም እንጂ እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለ። ጌታችን ቅድመ ዓለም ከአብ የተወለደውን ልደት ሳይሆን ከእመቤታችን የተወለደውን ዳህርያዊ ልደቱን በማመልከት ስለ እውነት ልመሰክር ስለዚህ ተወልጃለሁ አለ። በዚህ ዓለም ቢወለድም በእናቱ ማፀን ሲጸነስ ሕልውናው ነው የጀመረ ሳይሆን ከመወለዱም በፊት የነበረ አምላክ መሆኑን ሲያስረዳ ደግሞ ወደ ዓለም መጥቻለሁ አለ። ጲላጦስ በደንዳና ልቡ ይህንን ምስክር ሊሰማ እንደማይወድ ስለሚያውቅም ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት የሚለው ቃል ሲሰማ እውነት ምንድን ነው ብሎ ጠየቀ። ምላሹ ግን ሳይሰማ ወደ ውጭ ወጥቶ ለአይሁድ እኔስ አንዲት በደል እንኳ አላገኘሁበትም አላቸው። ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችንን መልስ ሳይጠብቅ የወጣው የጠየቀው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ ከአይሁድ እጅ ባስተለው ይሻላል ብሎ ነው ይላል። ጲላጦስ ሆይ ጥያቄ ጠይቆ መልሱን ሳይሰሙ መውጣት እንዴት ያለ ነገር ነው? ነፃ ላትለቀው ነገር ጥቂት ታግሰህ ብትሰማው ኖሮ ምን አለ? ለነገሩ ቆመ ብትሰማው ኖሮ እውነት ምንድነው ለሚለው ጥያቄ እውነትም ሕይወትም መንገድም እኔ ነኝ ብሎ በመለሰልህ ነበር። ምስኪኑ ጲላጦስ ለእውነት እውነት ምንድነው ብሎ ጠየቀው። ምላሹንም ሳይጠብቅ ወደ ውጭ ወጣ። ጲላጦስ ለአይሁድ እኔስ አንዲት በደል እንኳ አላገኘሁበትም አላቸው። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ይህን ያሉት ከዚህ ቀደም አመጽ አስነስተው በሞት የተቀጡት ሰዎች ከገሊላ የተነሱ ስለነበሩ ኢየሱስም ከገሊላ መሆኑን በማመልከት ነገሩን ለማክረርና ጲላጦስም የበለጠ እንዲሰጋ ለማድረግ ነበር። ጲላጦስ ግን የገሊላ ሰው ነው ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ ያን ጊዜ በኢየሩሳሌም ነበርና። የእግዚአብሔር በግ በቀበሮ ፊት። በገሊላ የሚኖረው የአራተኛው ክፍለ ገዢ ሄሮድስ አንቲጳስ በየዓመቱ እንደሚያደርገው የፋሲካን በዓል ለማክበር በኢየሩሳሌም ተገኝቶ ነበር። እንደ ወጉ አባቱ ታላቁ ሄሮድስ ባሰራው ቤተ መንግስት ውስጥ ሊያርፍ የሚገባው ቢሆንም እስራኤል በሮማውያን አገዛዝ ስር ስለሆነችና በአባቱ ቤተ መንግስት ውስጥ ጲላጦስ ስላረፈ ሄሮድስ ያረፈው በጥንታዊው የመቃቢስ ቤተ መንግስት ነበር። ሊቃነ ካህናቱ ጌታን በሮማውያን ወታደሮች አስይዘው እያንገላቱ ወደ ሄሮድስ ቤተ መንግስት ወሰዱት። ንጉሥ ሄሮድስን በምን ቋንቋ ልንገልጸው እንችላለን? የሮምን ንጉሥ ለማስደሰት ከሚገብረው ግብር አልፎ በጢባሪዮስ ቄሳር ስም የዝሙትና የስካር ከተማን የገነባው ደፋሩ ንጉሥ ሄሮድስ
በአንድ ወገን እስራኤላዊ ሆኖ ሳለ አሕዛባዊቷን የአረብ ንጉሥ ልጅን አግብቶ የሚኖረው ቅምጥሉ ንጉሥ ሄሮድስ በዚህ ትዳሩም ሳይጸና የወንድሙን የፊልጶስን ሚስት ሄሮዲያዳን ቀምቶ በሚስቱ ላይ ደረበና ሚስቱንም በብስጭት ወደ አገሯ እንድትኮበልል ያደረገው ዘማዊው ሄሮድስ የእንጀራ ልጁና የወንድሙ ልጅ የሆነችውን የሶሎሜን ዘፈን ሲሰማ ተደስቶ የመንግስቴን እኩሌታ ካልሰጠውሽ ያለው ስሜታዊው ሄሮድስ በምን ቃል ሊገለጽ ይችላል? የመጥምቁ ዮሐንስን ስብከት ደስ እያለው ሲሰማ እንዳልኖረ መልሶ ወደ እስር ቤት የጨመረውና በኋላም አንገቱን አስቆርጦ በወጭት ያስመጣው ነፍሰ በላው ሄሮድስ በምን ቋንቋ እንግለጸው? ሄሮድስን በአንዲት ቃል ሊገልጸው የቻለው ጌታችን ኢየሱስ ክርስቶስ ብቻ ነው፣ ቀበሮ ብሎ። በእርግጥም የሄሮድስን ሕይወት በአይሁድ ዘንድ ከማይበሉትና ከረከሱት እንስሳት አንዱ ከሆነው ቀበሮ በላይ የሚገልጸው ስም የለም። ጠቢቡ ሰለሞንም በዚሁ ዘይቤ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን ብሎ ነበር። የተቀደሰችውን ከተማ የሚያረክሱ እንደ ሄሮድስ ያሉ ሰዎች በክህደታቸው የእግዚአብሔር ቤትን የሚያውኩ ከሃዲያን የጋራ ስማቸው ቀበሮ ነው። ጠቢቡ አጥምዳችሁ ያዙልን እንዳለ እንዲህ አይነቶቹን ሰዎች በትምህርት አጥምዶ መያዝና ሶምሶን እንዳደረገው በጅራታቸው የቃሉን ችቦ እያሰሩ ወደ መጡበት የክህደት እርሻ መልሶ ማሰማራት ያስፈልጋል። አይሁድ የዓለምን ኃጢአት የሚያስወግደውን የእግዚአብሔር በግ ኢየሱስ ክርስቶስን ወደዚህ ቀበሮ ይዘውት ቀረቡ። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ሄሮድስ ጌታን ሲያየው ደስ ያለው ዓይኖቼ ማዳንህን አይተዋል ብሎ አልነበረም። እንደ አብርሃም ቀኑን አይቶ ደስ ብሎት እንደ ሰብአ ሰገል የአይሁድን ንጉሥ አየው ብሎ እንደ ዘኬዎስ ጌቴን አየሁት ብሎ አልነበረም። የጌታችንን ዝና በሰማ ጊዜ ሄሮድስም ዮሐንስንስ እኔ ራሱን አስቆረጥኩት፣ ይህ እንዲህ ያለ ነገር የምሰማበት ማን ነው አለ። ሊያየውም ይሻ ነበር። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያዩ ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። ትልቁ ሄሮድስ የተወለደው የአይሁድ ንጉሥ ወዴት ነው የሚለው የሰብአ ሰገል ጥያቄ ሰምቶ ለስልጣኑ ሰግቶ ነበር። ስለ ሕፃኑ በጥንቃቄ መርምሩ ብሎም ነግሯቸው ነበር። በኋላም የተወለደውን ንጉሥ ለማግኘት ብሎ የቤተልሔም ሕፃናትን ቢያስጨፈጭፍም ኢየሱስን ግን ሳያገኘው ሞተ። የትልቁ ሄሮድስ ልጅ ሄሮድስ አንቲጳስ አባቱ በብዙ ልፋት ያላገኘውን የተወለደውን የአይሁድ ንጉሥ ሮማውያን አምጥተው በፊቱ አቆሙለት። እርሱ ግን ስለ ሕፃኑ በጥንቃቄ ሊመረምር አልፈለገም። የእርሱ ፍላጎት አንድ ብቻ ነበር፣ ተአምር ማየት። ተአምር ማየትን መፈለግ በአጠቃላይ የፈሪሳውያንና የሰዱቃውያን ጠባይ ነበር። ለዚህም ነው ጌታችን ሐዋርያቱን ተአምር ከማየት ክጉትና ከግብዝነት ትምህርት እንዲጠበቁ ሲያስተምር ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁ ብሎ ያስጠነቀቀው። ይህ የፈሪሳውያን ተአምር የመውደድ ጠባይ በሄሮድስ ላይ የበለጠ ጎልቶ ይታይ ነበር። ለዚህም ነው ጌታችን በማርቆስ ወንጌል ላይ ከፈሪሳውያን ጋር ደምሮ ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ ለይቶ የጠቀሰው። ጌታችንን ባየ ጊዜም የተደሰተው ከመኳንንቱ ጋር ተቀምጦ እንደ ትርኢት ጌታችን ተአምራት ሲያደርግ ለመመልከትና ለመደሰት ነበር። ጌታችን ተአምር ቢያደርግ ኖሮ ምናልባትም ሄሮድስን ደስ ማሰኘትና ወደ ጲላጦስም ተመልሶ ከመሰቀል ሊድን ይችል ይሆን ነበር። ዘፈን ለዘፈነችለት ሴት ግማሽ መንግስቴን ልስጥ ያለው ሰው ተአምር ቢያሳይ ኖሮ ከዚያ በላይም ላድርግ ይል ይሆናል። ጌታችን ግን ተአምር ያደርግ የነበረው የተጨነቁትን ለማዳን እንጂ በተአምር የሚደሰቱ ሰዎችን ለማስደነቅ አይደለም። በብዙ ቃልም ጠየቀው፣ እርሱ ግን አንድስ እንኳ አልመለሰለትም። ሄሮድስ የአይሁድን ክስ እንኳን አልሰማ ብሎ በጉጉት ምልክት እንዲያሳየው ብዙ ጥያቄዎች ቢደረደርለትም ጌታችን ግን በሄሮድስ ፊት አንዲትም ቃል አልተናገርም። ሄሮድስም ጌታን አየው እንጂ ሲናገር አልሰማውም። ጌታችን በሄሮድስ ፊት አለመናገሩ ብዙ ነገሮችን ያስታውሰናል። ተአምር የሚሻ ሰው ቢነግሩት መቼ ይሰማል? የምልክት ፍቅር ያለው ሰው ቃሉን የመስማት ፍላጎት የለውም። ትምህርት ቢሰጠው እንኳን ቶሎ ትምህርቱ አልቆ ወደ ተአምሩ ቢሄዱ ምን አለ ብሎ ይቁነጠነጣል እንጂ የእግዚአብሔርን ቃል የሚሰማበት ትዕግስት የለውም። ጌታችን ተአምሩን አይተው ብዙዎች በስሙ ሲያምኑ እንኳን በሰው ልብ ያለውን ያውቅ ነበርና አይተማመንባቸውም ነበር። ስለዚህ ለተአምር ፈላጊ ሄሮድስ በመናገር አልደከመም። ሄሮድስ ተነግሮት የሚለወጥ ሰው ቢሆን ኖሮ የመጥምቁ ዮሐንስ ስብከት ይበቃው ነበር። ቅዱስ ዮሐንስ ሲያስተምር እየሰማ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። የስብከት ዓላማው ሰሚውን ማስደሰት ሳይሆን የሕይወት ለውጥ እንዲያመጣ ማድረግ ነበር። ሄሮድስ ግን ቃሉን ከማድረግ ይልቅ ራሱን እያሳተ የሚሰማ ብቻ ነበር። ይፈራው የነበረውን ባሕታዊውን ዮሐንስም ስብከቱን ወዶ እንዳልነበሩ ሁሉ በግፍ አንገቱን አስቆረጠው።
ታላቁን ነቢይና ሐዋርያ ያስገደለ ይህ ግፈኛ ንጉሥ የጌታችንንም ድምፅ ሊሰማ እንዴት ይገባዋል? በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁን በእሪያዎች ፊት አትጣሉ ብሎ ያስተማረ ጌታ ከአፉ የሚወጣውን ዕንቁ የሆነ ቃሉን በዚህ ቀበሮ ፊት እንዴት ይናገራል? መጥምቁ ዮሐንስ በተገደለ ጊዜ ደቀ መዛሙርቱ በድኑን ቀበሩት። መጥተውም ለኢየሱስ አወሩለት። ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ከማፀን ውስጥ ሆኖ የሰገደለት በፊቱ መንገድ የጠረገለት በዮርዳኖስ ባህር ያጠመቀው ቅዱስ ዮሐንስ እንደሞተ በነገሩት ጊዜ ኢየሱስ ብቻውን ወደ ምድረ በዳ ፈቀቅ አለ። ወላጆቹ በልጅነቱ የሞቱበት የበረሃ ሰው፣ ዘመድ አልባው መናኛ፣ ከአንበጣ በቀር የማይበለው ጦመኛ፣ ከግመል ጠጉር በቀር የማይለብሰው ባህታዊው ቅዱስ ዮሐንስ እንደ ወንጀለኞች በግፍ መገደሉን ሲሰማ ጌታችን ብቻውን ለመሆን ፈለገ። የምንወደው ሰው መሞቱን ስንሰማ በሐዘን ተሰብረን ወደ መኖሪያ ቤቱ ሄደን ሐዘናችንን እንደምንገልጽ ጌታችንም ቤት የሌለውን የባህታዊውን ሞት ሲሰማ ዮሐንስ ወደ ኖረበት ወደ ምድረ በዳ ብቻውን ፈቀቅ አለ። ይህ ከሆነ ከ2 ዓመታት በኋላ ጌታ ዮሐንስን በግፍ ባስገደለው በዚህ ጨካኝ ንጉሥ ፊት ተይዞ ሲቀርብ አንድም ቃል ግን አልተናገረም። በምድረ በዳ ይጮህ የነበረውን ሰው ድምፅ የገደለው ሄሮድስ ድምፅን ገድሎ ቃልን ሊሰማ አይገባውምና ጌታችን ምንም አልመለሰለትም። አዋጅ ነጋሪውን መንገድ ጠራጊውን በግፍ ለገደለው ቀበሮ ጌታችን የብፁዓን ጆሮች የሚሰሙትን ድምፁን ሊያሰሙ አልወደደም። ዮሐንስ እርሱ ሙሽራ ነው እኔ ሚዜ ነኝ ብሎ አልነበረምን? ታዲያ ሙሽራ ከሚዜው ገዳይ ጋር እንዴት ይነጋገራል? ሄሮድስ ጌታችን መልስ እንዳልሰጠው ባየ ጊዜ ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥም ልብስ አልብሶ ወደ ጲላጦስ ሰደደው። ሮማውያን ንጉሥ ለመሆን የሚሾሙትን ሰው አስቀድመው ነጭ ልብስ ያለብሱታል። ሥርዓተ ንግሡ ሲፈጸም ደግሞ በነጩ ልብስ ፈንታ ልብሰ መንግሥት ለብሶ ዘውድ ይደፋል። ሄሮድስ ነውር የሌለበትን የእግዚአብሔር በግ ኢየሱስ ነጭ ልብስ ያለበሰው በራሱ መኳንንት ፊት ብቻ ሳይሆን በጲላጦስና ወታደሮቹ ፊት ጭምር ሳቅ ለመፍጠርና በጌታችን ላይ ለመዘበት ያደረገው ነገር ነበር። ለዚህም ቀልድ ምላሽ መስጠታቸውን የምናየው ከነጭ ልብሱ በኋላ ልብሱን ገፈው ቀይ ልብስ በማልበሳቸውና የእሾህ አክሊልን በራሱ ላይ ደፍተው እየሰገዱለት በመዘበታቸው ነው። አትሳቱ፣ እግዚአብሔር አይዘበትበትም ብሎ ከመካከላቸው የሚገስጻቸው የለምና ሄሮድስና ሰራዊቱ በጌታችን ላይ በንቀት ዘበቱበት። ሄሮድስ እንዲሳቅለት ብሎ በጌታችን ላይ ተሳለቀ። ባለንበትም ዘመን በክርስቶስ ላይና አካሉ በሆነች ቤተክርስቲያን ላይ እየቀለዱ እንዲሳቅላቸው የሚጠባበቁ ብዙ ሄሮድሶች በየስፍራው አሉ። ራሳቸው ባይቀልዱም እንደ ሄሮድስ መኳንንት በጌታ ላይ ሲዘበት አብሮ በመሳቅ የሚያግዙ ሞልተዋል። ሄሮድስ መልሶ አንተው ፍረድበት ብሎ ጌታን ወደ ጲላጦስ መለሰው። በዚህ መገበበዛቸው ምክንያት ሄሮድስና ጲላጦስ በዚያን ቀን እርስ በርሳቸው ወዳጆች ሆኑ። ቀድሞ በመካከላቸው ጥል ነበርና። ጲላጦስ በሄሮድስ ግዛት በገሊላ ሄዶ መስዋዕት ያቀርቡ የነበሩ ሰዎችን መግደሉ በሁለቱ መካከል ለነበረው መቃቃር አንድ ማሳያ ነበር። በዚህች ዕለት ዓርብ ግን በጌታችን ምክንያት ታረቁ። ድርሳነ ማህያዊ ላይ በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የድነት ቀን ናትና ከቀድሞ ጀምሮ ጠብ፣ ክርክር እየነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ ይላል። ቅዱስ ቄርሎስ ዘኢየሩሳሌምም በሰማይና በምድር መካከል ሰላምን የሚመልሰው እርሱ መጀመሪያ በፈረዱበት ሰዎች መካከል ሰላምን ማምጣትን ወደደ። ራሱን እጅ መንሻ አድርጎ በምድር አለቆች ዘንድ ሰላምን አመጣ ይላል። በእርሱ ቁስል እኛ ተፈወስን። ጲላጦስም የካህናት አለቆችንና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ ያመጣችሁት፣ እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደል እንኳን በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኝም፣ ወደ እኛ መልሶታልና። እነሆም ለሞት የሚያደርሰው ምንም አላደረገም፣ እንግዲያስ ቀጥቼ እፈታዋለሁ አላቸው። ጲላጦስ የጌታችንን ንጹሕ መሆን ካወቀ በኋላ ቀጥቼ እፈታዋለሁ አለ። ንጹሕ በመሆኑ ምክንያት የተቀጣ ከጌታችን በቀር ማን አለ? ጲላጦስ አይሁድን ደስ ለማሰኘት ስለፈለገ ያን ሁሉ ጥያቄና መልስ
ሕጋዊውን የፍርድ ሂደት ማስፈጸም ትቶ በንጹሕ ጌታ ላይ ግርፋት እንደሚወርድበት ፈረደ። ነቢዩ ኢሳይያስ በውርደቱ ፍርዱ ተወገደ ብሎ እንደተናገረው ትንቢት ጲላጦስ በእርጋታ ጀምሮት የነበረውን ሕጋዊ የምርመራና የፍርድ ሂደት አሽቀንጥሮ ጥሎ አስወግዶ ከሕግ ውጪ በዚያች ቀን በአይሁድ እጅ የተዋረደውን ጌታ ያለ ፍትህ እንዲገረፍ ወሰነበት። ጲላጦስ ኢየሱስን ይዞ ገረፈው። የጲላጦስ ሐሳብ በመስቀሉ ፈንታ ግርፋት ቢገረፍ ሕይወቱን ካዳንኩለት ቢቆስል ምንም አይደል የሚል ነበር። አይሁድም የግርፋቱን ጽናት አይተው ይሙት ማለታቸው እንደሚቀር ተስፋ አድርጎ ነበር። በዚህም ምክንያት ከትናንት ምሽት ጀምሮ ታስሮ ሲንገላታ ያመሸውን በሐናና ቀያፋ ግቢ ውስጥ ሲደበደብና በጡጫ ሲመታ ያደረውን ጌታ በምህረት የለሾቹ የሮም ወታደሮች እጅ እንዲገረፍ አሳልፎ ሰጠው። የሮማውያን ግርፋት እንደ አይሁድ ግርፋት በጅራፍ ብቻ አይደለም። የቤተክርስቲያን ታሪክ ጸሐፊው አውሳቢዎስ ዘቂሳርያ እንደገለጠው ጅራፉ በቆዳ ከተሰራ በኋላ በላዩ ላይ ስለታማ የሆኑ የብረት ኳሶች ሾላ የተሳሉ የአጥንት ስብርባሪዎች ይደረጉበታል። በዚህ አሰቃቂ ግርፋት መሳሪያና በጨካኞች ወታደሮች እጅ ወድቀው ስቀውን መቋቋም ተስኗቸው የሞቱም ብዙዎች ናቸው። በጅራፉ ላይ የተሰሩት የብረት ኳሶችና የአጥንት ስብርባሪዎች በሚገረፈው ሰውነት ላይ ሲያርፉ ስጋውን እየነጩ የሚነሱ ስለሆኑ ጅራፍ በሰውነት ላይ ማረፍ ብቻ ሳይሆን ከሰውነት ላይ የሚነሳበትም ቅጽበት እጅግ ለመግለጽ የሚከብድ ስቃይ የሚያደርስ ነው። የግርፋቱ መጠን በጨመረ ቁጥር የደም ስሮችና አጥንቶች እስከሚታዩ ድረስ የሚጎዳ የጎድን አጥንቶች መሰባበር፣ ከፍተኛ የሆነ ውጫዊና ውስጣዊ የደም መፍሰስ፣ የሳንባ መጎዳት የሚያስከትል አሰቃቂ ሂደት ነው። በዚያች ቀን ጌታችንን ለመግረፍ የተመደቡት ወታደሮች እስራኤልን በብርሃን አምድ በሌሊት የመራቸውን አምላክ፣ ሙሴና አሮንን በደመና አምድ ያነጋገራቸውን አምላክ በድንጋይ አምድ ላይ ለመግረፍ እርቃኑን አሰሩት። የካህናት አለቆችን ደስ ለማሰኘት ሲሉም በሙሉ ኃይላቸው በታላቅ ጭካኔ እጅግ ብዙ ግርፋት አዘነቡበት። አንድ ገጣሚ እንዳለው በሙሴ አድሮ የፈጣሪን ክብር ለማየት የለመነው የሰው ልጅ ፈጣሪ በጊዜው ጀርባዬን ታያለህ ብሎ የገባለትን ቃል ቢፈጽምለትና ጀርባውን ቢያሳየው ግርፋትን አዘነበበት። በእርግጥም ቅዱስ ያዕቆብ ዘስሩግ ከጲላጦስ ግርፋትን ይቀበልበት ዘንድ ጀርባን ፈጠረ እንዳለው አምላክ ሰው የሆነውንና ጀርባን ለራሱ ያዘጋጀው ስለ ሁላችን ኃጢአት ግርፋትን ሊቀበልበት ነበር። የሮማውያን ግርፋት ቅዱስ ጳውሎስ እንደተገረፈው እንደ አይሁድ ግርፋት በመጠን ተወስኖ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ እያለ የተገረፈው ሰው በሕይወት ተርፎ እያስታወሰ የሚናገረው አይነት ግርፋት አይደለም። ቤተክርስቲያናችን የጌታችንን ግርፋት 6666 ጊዜ እንደሆነ ስታስተምር 5000 ነው 4000 ነው የሚሉም አሉ። ይህንን አሰቃቂ ግርፋት በሺህ ለሚቆጠር ጊዜ መገረፉን ግን ሁሉም ሊቃውንትና የታሪክ ሰዎች ተስማምተውበታል። ጌታችን እጅግ መገረፉን የሚያሳየን መስቀሉን ባሸከሙት ጊዜ በየስፍራው እስኪወርቅ ድረስ አቅም ማጣቱ ነው። የጌታን ግርፋቱንስ መቁጠር ቢቻል እንኳን ስቃዩን ግን እንዴት ልንቆጥረው እንችላለን? ቤተክርስቲያናችን ከስጋው አልፎ አጥንቶቹ እስከሚታዩ ድረስ ስለተገረፈው አምላክ በዕለተ ዓርብ የምታነበውና የምታዜመው ራሱ ክርስቶስ አስቀድሞ በነቢዩ ዳዊት አድሮ ስለ ሕማሙ የተናገረው የትንቢት ቃል የስቃዩ መጠን ጥቂትም ቢሆን ለማሰብ ያግዘናል። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ፣ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ አጥንቶቼም ተዋጡ ይላል መዝሙረኛ ዳዊት። ቅዳሴያችን ላይም እንዲህ ይላል፣ የወልድን መከራውን የሚናገር ምን አይነት አፍ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው? የፍቅር ጌታ ሕማማቱ በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል አለ። በእውነትም የጌታችንን ስቃይ ለመግለጽ ምንም አይነት ቋንቋ፣ ምንም ያህል ቅኔ አቅም አይኖረውም። ቅዱስ ኤፍሬምም በክርስቶስ የተወደዳችሁ ሆይ ኑ ወዲህ ቅረቡ፣ በዚህች ዕለት በዳዊት ከተማ የሆነውን አብረን እንይ። በተስፋው ቃል ሲጠበቁ የነበሩት የተመረጡት የአብርሃም ዘሮች ዛሬ ምን እንዳደረጉ እንመልከት። ጌታ ሆይ ረጅሙን ስቃይን ማን ሊገልጸው ይችላል ይላል። ይህ ሁሉ የሆነው ስለኛ ኃጢአት ነበር። ኦሪት የሚገረፍ ሰው የግርፋቱም ቁጥር እንደ ኃጢአቱ መጠን ይሁን ትላለች። ጌታችን ማንም ስለ ኃጢአቱ ሊወቅሶ የማይችል ንጹሕ ቢሆንም እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ስለተባለ ግርፋቱም በተሸከመው የእኛ ኃጢአት መጠን ሆነ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሣጽ በእርሱ ላይ ነበረ። በአጋንንት እጅ ልትገረፍ
የጸጋ ልብሷን አውልቃ እርቃኗን በሲኦል የወደቀች ነፍሳችንን ነፃ ያወጣት ዘንድ እርሱ በጨካኝ ወታደሮች እጅ እርቃኑን ተገረፈ። እኛን ከሚገባን ግርፋት ያድነን ዘንድ ኢየሱስ የማይገባውን ግርፋት ተገረፈ። የተገረፈባቸውም አለንጋና ገመድ በደም ታለሉ፣ ተነከሩ። ከግርፋቱ ጽናት እየተነሳ ሥጋው ሁሉ አለቀ። ሐዋርያው ጴጥሮስ በመገረፉ ቁስል ተፈወሳችሁ በማለት እንደተናገረ በእርሱም ቁስል እኛ ተፈወስን። ቀሚስህ ለምን ቀላ? ጌታችንን በታላቅ ጭካኔ የገረፉት ወታደሮች ከግርፋቱ በኋላ ከሰራዊቱ ጭፍራ ሁሉ ጋር ተሰብስበው ከበቡት። ልብሱን ገፈው ቀይ ልብስ አለበሱት። ከእሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ ኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ሮማውያን ንጉሶቻቸውን ሲያነግሱ 5 ነገሮችን ያደርጉ ነበር። በሚነግሰው ሰው ራስ ላይ የወርቅን አክሊል ያቀዳጁታል፣ ያማረ ቀሚስ ያለብሱታል፣ የወርቅ በትረ መንግሥት ዘንግ ያስይዙታል፣ የወርቅ ቀለበት በጣቱ ላይ ያጠልቁለታል። ከዚያም በኋላ በፊቱ ለንጉሥ የሚገባ ስግደትን ያቀርቡለታል። ወታደሮቹ በጌታችን ላይ ለመዘበትም ያደረጉት ይህንን ነበር። ስለ ወርቅ አክሊል ፈንታ የእሾህ አክሊልን አቀዳጁት። ስለ ወርቅ ቀሚስ ፈንታ የጨርቅ ቀሚስን አለበሱት። ይህም የሴቶች ልብስ ነው። በወርቅ በትር ፈንታ መቃን ያስያዙት። ስለ መስገድ ፈንታ ሰገዱለት። ቀለበትን በማድረግ ፈንታ ጣቶቹን አደቀቋቸው፣ ቀጩት። የአይሁድስ ጭካኔ ከቅናት የመነጨ ነበር። ሮማውያን ወታደሮች ያሳዩት ግን ምክንያት ሊቀርብለት የማይችል ጭካኔ ነበር። በጭካኔያቸው የጌታችን ልብሱን አውልቀው ሌላ ቀይ ልብስ አለበሱት። ሂደቱን ልብ አድርገን አንድ በአንድ እናስበው። ከግርፋት በኋላ የራሱን ልብስ አለበሱት። ከዚያም ደግሞ መልሰው ልብሱን ገፈፉት። ሌላ ልብስ እንዲያጠልቅ አድርገው ዘበቱበት። ከዘበቱበትም በኋላ ደግሞ ቀዩን ልብስ አውልቀው የራሱን ልብስ መልሰው አለበሱት። እዚህ ላይ ማየት ያለብን ልብስ በማውለቅና በማጥለቅ መንገላታቱን ብቻ አይደለም። አጥንቱ እስከሚታይ ከተገረፈ ሰውነቱ ላይ ልብሱን ሲያወልቅና ልብሱን ሲያጠልቅ ያለው ስቃይ እንዴት ይታለፋል? በደም የራሰው የቀሚሱ ጨርቅ ከቁስሉ ላይ ሲነሳ ምን ያህል ሕመም ተሰምቶት እንደነበር እንዴት ይገለጻል? እነርሱ ቀይ ልብስ በማልበስ ደከሙ እንጂ በግርፋቱ ደም መፍሰስ ምክንያት ልብሱ ሁሉ በደም ተለውሶ ቀይ ሆኗል። በቅዳሴያችን ደምን የተረጨ ልብስን ለለበሰ ለእርሱ በመሠዊያው ፊት እንሰግዳለን የምንለው መድኃኒታችን ልብሱ በደሙ መፍሰስ ተረጭቶ ነበርና ወታደሮች ያደረጉት ቀይ ቀሚስ አውልቀው ሌላ ቀይ ቀሚስ ማልበስ ነበር። ነቢዩ ኢሳይያስም መድኃኔዓለም ክርስቶስን በትንቢት መነጽሩ ከሩቅ አይቶት ቀሚስ ለምን ቀላ? ልብስ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለምን መሰለ ብሎ ጠይቆት ነበር። የልጁን ሞት ክብርና ምስጋና ብሎ የጠራ ልዑል እግዚአብሔር ይመስገንና ዕለተ ዓርብ የክርስቶስ የንግሥናው የሙሽርነቱ የልቡ ደስታ ቀን ናት። የሰርጉ ዕለትና ቤተ ክርስቲያንን በደሙ የሞሸረባት የተሰቀለባት ቀን ናት። በመኃልየ መኃልይ ዘሰሎሞን እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ታዩ ዘንድ ኑ ተብሎ የተነገረው ትንቢት ከሰሎሞን በሚበልጠው በክርስቶስ ዛሬ ተፈጸመ። የጽዮን ልጆች የእናቱ ወገኖች ቤተ አይሁድ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበት የሙሽርነቱ ቀን ነውና። ወታደሮቹ ረጃጅም ስለታማ የሆኑ ብዙ እሾሆችን በጥንቃቄ ጎንጉነው በጌታችን ራስ ላይ ያቀዳጁት። የሕይወትን ራስ በራሱ ላይ የእሾህ ዘውድን ደፉበት። እሾሁ ወደ ራሱ ዘልቆ ሲገባ ከራሱ ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የእሾህ አክሊሉ እስከ መጨረሻው ከጌታችን ራስ ላይ አለመውለቁን የምንረዳው ጲላጦስ ሰውየው ይኸው ብሎ በፊታቸው ባቆመባት በመጨረሻዋ ሰዓት እንኳን ጌታችን የእሾህ አክሊል ደፍቶ በማየታችን ነው። እንደ ወንጌሉ ገለጻ ከላይ ጀምሮ ወጥቶን የተሰራውን የጌታችን ልብሱን በአንገቱ ሲያወጡና ሲያጠልቁ የእሾህ አክሊሉን ማንሳታቸውን መልሰው ማቀዳጀታቸውንም መዘንጋት የለብንም። እሾህን እየነቀሉ በሚሰኩበት ጊዜ ሁሉ ጌታችን ጽኑ ስቃይ ተሰቃይቷል። ቅዳሴያችን ላይ እንዲህ ይላል፣ ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት፣ ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አንስቶ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ።
ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ጌታችን የደፋው የእሾህ አክሊል ከወታደሮቹ ጭካኔ ባሻገር የሚያሳየን ታላቅ ነገር አለ። የሰው ልጅ ከገነት በተባረረ ጊዜ ምድር ከአንተ የተነሳ የተረገመች ትሁን፣ እሾህና አሜኬላን ታበቅልብሃለች ተብሎ ተረግሞ ነበር። ይህ በእርግማን የበቀለ እሾህ በዕለተ ዓርብ ተጎንጉኖ የጌታችን ዘውድ ሆነ። ጌታችን በዚያች ዕለት የደፋው አክሊል የእኛን ኃጢአት ነበር። የዓለምን እሾህ ሊነቅል መጥቷልና ይህ ለእርሱ ይገባው ነበር። ስለዚህ ኃጢአት፣ መተላለፍ፣ መከራና ስቃይ የተባሉት እሾሆችን ተጎንጉኖ በራሱ ላይ እንዲሸከማቸው ተደረጉ እንዳለ ቅዱስ ያዕቆብ ዘስሩግ። ምድር ከአንተ የተነሳ እሾህን ታበቅላለች የሚለው ቃል ስለ መሬት ብቻ ሳይሆን ስለ አዳም የሚናገር ቃል ነው። ምድር የተባለች ሰውነት እሾህ ታበቅልብሃለች ማለት ነው። እሾህ ምንድነው የሚል ካለ መጽሐፍ ቅዱስ ራሱ ይተረጉምልናል። እሾህም ማነቀው የተባለው የዚህ ዓለም ሐሳብና የባለጠግነት መታለል፣ የሌላውም ነገር ምኞት ነው። ስለዚህ የቃሉ ትርጉም ምድር የተባለች ሰውነት እሾህ የተባለ ኃጢአትንና ክፉ ምኞትን ታበቅልብሃለች ማለት ነው። ወዳጄ ሆይ ሮማውያን ወታደሮች ጎንጉነው በጌታችን ራስ ላይ እሾህ እንዳቀዳጁት ባሰብክ ጊዜ እጅግ ማዘንህ አይቀርም። ሆኖም አንተም እሾህ የተባለውን አንድ ኃጢአት በሰራ ቁጥር በጌታችን ላይ የተደፉትን እሾህ ቁጥር እንደጨመርክ አስብ። በፈጣሪ የማያምኑት ሮማውያን ወታደሮች ከጎነጎኑት እሾህ በላይ የጌታችንን ራስ የበለጠ ዘልቆ የሚወገው ደሙን አፍስሶ ያዳነን እኛ ክርስቲያኖች በኃጢአታችን የምንጎነጉነው የእሾህ አክሊልን ነው። ስለ መተላለፋችን የቆሰለው አምላክ በመተላለፋችንም ይቆስላል። የእሾህ አክሊል ከደፉበት በኋላ በቀኝ እጁ ከመቃ ከቀርከሃ ሸንበቆ የተሰራ በትር በበትረ መንግሥት ፈንታ ሲያዙት፣ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት። በቀያፋ ግቢ የነበሩት የሊቀ ካህናት ወታደሮች ትንቢት ተናገረልን እያሉ በነቢይነቱ ላይ እንደቀለዱ፣ የአሕዛብ ወታደሮች ደግሞ በንጉሥነቱ ላይ እየቀለዱ ሰገዱለት። ነቢዩ ዳዊት ለእግዚአብሔር በፍርሃት ስገዱ ብሎ ለተናገረለት አምላክ በመዘበት ሰገዱለት። ቤተክርስቲያናችን በጌታችን ላይ በመቀለድ በተሰገደበት በዕለተ ዓርብና በሰሙነ ሕማማት ልጆቿን ይዛ እየሳቁ ለሰገዱለት አምላክ እያለቀስን እንድንሰግድ የምታደርገው ለዚህ ነው። አለቃችን ንጉሳችን ሆይ ለመስቀልህ ለመከራ እንሰግዳለን፣ ቅድስት ትንሣኤውንም እናከብራለን የሚለውን የኦርቶዶክሳውያን ዓለም አቀፍ ጸሎት በተዋበው ያሬዳዊ ዜማ እያዜምን በነገሥታት ንጉሥ ፊት እውነተኛ ስግደትን እናቀርባለን። እየዘበቱበት በፊቱ ከሰገዱ በኋላ ማታ ሲደርስበት እንደነበረው አይነት በተመሳሳይ ንቀት በፊቱ ላይ ተፉበት። በአዳም ፊት ላይ የሕይወትን መንፈስ እፍ ባለው አምላክ በፊቱ ላይ ምራቃቸውን ተፉበት። በመጥፋት ብቻ አላበቁም። በእጁ ያስያዙትን መቃ ተቀብለው በደረቀው እንጨት ራሱን መቱት። የእሾህ አክሊል የተደፋበትን ራሱን መቱት ማለት እሾሁን ወደ ራሱ እንደ ሚስማር እየመቱ እንዲገባ አደረጉ ማለት መሆኑንና ምን ያህል ስቃይ እንደሚያስከትል እናስተውል። የሕይወትን ራስ፣ የማዕዘንን ራስ፣ የቤተክርስቲያንን ራስ፣ ለአለቅነትና ለሥልጣን ሁሉ ራስ የሆነ ክርስቶስን ራሱን መቱት። የከበረ ራሱን በመቃ በመቱት ጊዜ መላእክት ተንቀጠቀጡ። ጌታችን ከኃጢአተኞች ምን ያህል ድፍረትና ንቀት ተቀበለ? አላዋቂው የሰው ልጅስ በጌታ ፊት ላይ እንዴት ሊተፋበት ደፈረ? ይህ ሁሉ የሆነው ስለ ኃጢአቱ ሊተፋበት ይገባው በነበረው በሰው ልጅ ፈንታ ነው ይላል ቅዱስ ያዕቆብ ዘስሩግ። በርባን ወልደ አባ። በዓል ሲመጣ እስረኛ መፍታት በብዙ ሀገራት ዘንድ የታወቀ ልማድ ነው። እንደ ሕግ በኦሪቱ የተጻፈ ነገር ባይኖርም በሕዝብ ፍላጎት ሊገደል የነበረውን ሰው ማዳን ግን የተለመደ ለመሆኑ ዮናታንን ለመግደል ከተነሳ በኋላ በሕዝቡ ጥያቄ ምሕረት ያደረጉ የንጉሥ ሳውል ታሪክ ማሳያ ነው። እስራኤልን በቀኝ ግዛት የያዙት ሮማውያንም የሕዝቡን ልብ ለመግዛት ከሚጠቀሙበት ስልት አንዱ አባቶቻቸው ከግብፅ ባርነት ነፃ የወጡበት መታሰቢያ በዓል በሚከበርበት በፋሲካ ወቅት እንዲፈታላቸው የጠየቁትን እስረኛ በመፍታት ደስ ማሰኘት ነበር። በዚህ ዕለት ግን እገሌን ፍታልን ብሎ የጠየቀው ሕዝቡ አልነበርም። ጲላጦስ ጌታችንን ነፃ ሊለቀው ስለወደደ ሕዝቡ ሳይጠይቀው በፊት ራሱ ወጥቶ እኔስ በደል አላገኘሁበትም፣ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ፣ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፍታላችሁ ትወዳላችሁ ብሎ ጠየቃቸው። በደለኛና ሞት የሚገባው ቢሆንም ለበዓሉ ስትሉ ይቅር በሉት አላለም።
በመጀመሪያ ከክሶች ሁሉ ነፃ ካደረገው በኋላ ንጹሕ መሆኑን ባያምንም እንኳን በበዓሉ የመፈታት ዕድልን እንዲሰጡት ጠየቃቸው ይላል ቅዱስ ዮሐንስ አፈወርቅ። ጲላጦስ ይህንን ያደረገው በቅናት አሳልፎ እንደሰጡት ያውቅ ስለነበረ ነው። በዚህ ያሉት ከጠዋት ጀምሮ ሲከሱት የነበሩት ሊቃነ ካህናት ብቻ ሳይሆኑ በፍርድ አደባባይ በ3 ሰዓት ላይ ብዙ ሰዎች መጥተው ነበር። ስለዚህ በቅናት አሳልፎ ከሰጡት ከካህናት አለቆች ሌላ የመጣውስ ምናልባት ክርስቶስ እንዲፈታ ይወድ ከሆነ በሚል ተስፋ ማንን ልፍታላችሁ ብሎ ጠየቀ። የጲላጦስ አካሄድ የገባቸው አይሁድ ግን አልተሸነፉም። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ፣ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። በዚህም ምክንያት ሕዝቡ በርባንን ፍታልን አሉ። ስለ በርባን ማንነት ወንጌላውያኑ ሲጽፉ በጣም የታወቀ እስረኛ፣ በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ፣ ሁከትን በከተማ አስነስቶ ሰውን ስለገደለ በወህኒ የታሰረ ወንበዴ ነበር የሚል ገለጻን አስቀምጠዋል። በርባን የተካፈለበት አመፅ በወቅቱ የነበረው የሮማውያንን ገዥነት የሚቃወም በመሆኑ በሕዝቡ ዘንድ እንደ ጀግና የሚያስቆጥረው ቢሆንም በስብዕናው ግን በርባን ወንበዴና ነፍሰ ገዳይ ነበር። ጲላጦስ በሕዝቡ ፊት ያቀረበውን ምርጫም በትኩረት ስናየው ከነፍስ አዳኙና ከነፍሰ ገዳዩ መካከል አንዱን ምረጡ የሚል ነበር። ሌላውን ነገር ትተነው ጌታችን ከበርባን ጋር በአንድ መደብ ለምርጫ መቅረቡ ብቻ የሚያሳዝን ነው። በዚያች ዕለት ጲላጦስ ጌታን ከበርባን ጋር አስተካክሎ በአንድ ሚዛን ላይ አስቀመጠው። እተካከለው ዘንድ በማን እመሰላችሁኝ ይላል ቅዱሱ። ሊቃነ ካህናቱ ጌታ ከመሞቱ በተጨማሪ በበርባን ፈንታ መሞቱን በጣም ፈልገው ሕዝቡን አባብሎ ነበር። እነርሱ የፈለጉት የናዝሬቱ ኢየሱስ የአገረ ገዢው ርኅራኄም ሆነ የእስረኞች የመፈታት ዕድል ሊያድነው ያልቻለ እንደ በርባን ካለው ወንበዴ የከፋ በደለኛ ነው የሚል አመለካከትን ለመፍጠር ነበር። በኋላም ከወንበዴዎች ጋር የሰቀሉት ለዚህ ነበረ። ይህ ሁሉ ቢሆንም እውነት ግን የበለጠ ያበራል እንጂ ሊሸፈን አይችልም። ሕዝቡ በካህናቱ አነሳሽነት በርባን እንዲፈታና ክርስቶስ እንዲሰቀል ጮኹ። ቅዱስ ጴጥሮስ እንዲህ ሲል ወቅሷቸዋል። እናንተ ግን ቅዱሱንና ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። ነፍሱን አሳልፎ በሚሰጠው ጌታ ፈንታ ነፍሰ ገዳዩን በርባንን መረጡ። ነፍሰ ገዳይን መምረጥ ደግሞ ዲያብሎስን መምረጥ ነው። እርሱ ከመጀመሪያ ነፍሰ ገዳይ ነበረ ተብሎ ተጽፏልና። በርባንም በነፍሰ ገዳይነቱ የዲያብሎስ የግብር ልጅ ነበር። በርባን የሚለው ስም በዕብራይስጥ በርሃባ ሲሆን ትርጉሙ የአባት ልጅ ማለት ነው። የጤሜዎስ ልጅ በርጠሚዎስ የናባስ ልጅ በርናባስ እንደሚል በዚህም አባ ማለት አባት ማለት ሲሆን በርአባ ማለት የአባት ልጅ ወልደ አባ ማለት ነው። በእግዚአብሔር አብ ልጅ ፈንታ ከእስር የተፈታው የአብ ልጅ በርባን ስሙም ግብሩም ከወላጅ አባቱ ይልቅ የአባቱ የዲያብሎስ ልጅ የሚያሰኘው ነበር። እርሱ ከመጀመሪያ ነፍሰ ገዳይ ነበረ። እናንት ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ልታደርጉ ትወዳላችሁና እንዲል አይሁድ የመረጡትም ይህን ነፍሰ ገዳይ ነበር። ቅዱስ ቄርሎስ ዘእስክንድርያ ስለኛ ሲል ከእግዚአብሔር ጋር መተካከልን እንደ መቀማት ያልቆጠረውን ጌታችንን ትተው ቀማኛ ወንበዴውን መረጡ። እርሱ የእኛን ድህነት ለራሱ ወስዶ ከእውነተኛው ነፍሰ ገዳይ ከዲያብሎስ ያዳነን ነው። ጲላጦስ እንዲያስፈቱት ቢጠይቃቸውም በጩኸት እንዲገደል አደረጉ። በዚህም ጨርሶ ሕገ እግዚአብሔርን ያልተማሩት አሕዛብ በሕግ ከሚኖሩት አይሁድ የተሻሉ ሆኖ ተገኙ ይላል። ሕዝቡ በርባን ይፈታልን፣ ክርስቶስ ግን ይሰቀል ማለታቸውን ስንሰማ መቼም ሁላችንም ማዘናችንንና ምን አይነት ክፉዎች ናቸው ብለን መውቀሳችን አይቀርም። ወዳጄ ሆይ እባክህን እስቲ አይሁድንና ጲላጦስ ለአፍታ እንተዋቸው። አንተ ብትሆን ኖሮ ከጌታና ከበርባን ማናቸውን ትፈታለህ? የእስክንድርያውን ትምህርት ቤት መምህር የነበረው ሊቅ በሥጋው ክፉ ነገርን የሚሰራ ሁሉ በርባንን ፈትቶ ክርስቶስን አሰረው። መልካም ነገርን የሚያደርግ ደግሞ ክርስቶስን ፈትቶ በርባንን አስሮታል ይላል። ወዳጄ ሆይ አንተ በሰውነት ላይ ፈተ የለቀቀው ማንን ነው? በርባንን ወይንስ ጌታን ነው? በርባንን ፈተው ከሆነ ዛሬውኑ በንስሐ ተመልሰ ፈጣሪን በሰውነት ውስጥ አክብረው። በርባንን የፈተውት እኮ ወዳጅ አይደለም ሁኔታዎች አስገድደውኝ ነው ብለህ እንደ ጲላጦስ ለራስ ይቅርታ ማድረግና እጅህን መታጠብ አይበጅህም። ይልቁንስ አሁኑኑ ጌታን ፈተ በርባንን የተባለ ኃጢአትን ስቀለው። ያን ጊዜ የክርስቶስ መሆን ይታወቃል። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ምኞቱ ጋር ሰቀሉ ተብሎ ተጽፏልና። ሕዝቡ በርባን ይፈታ ብሎ ቢጮህም ሁሉም ለበርባን ፍቅር አላቸው ማለት አይደለም። ሊቃነ ካህናቱ ባያባብሏቸው ኖሮ በዚያች ዕለት ሊያስፈቱት የሚፈልጉት ሌላ እስረኛ ዘመድ ያላቸውም ሰዎች መኖራቸው አይቀሬ ነው። ሆኖም
ሊቃነ ካህናቱ ለጌታችን ካላቸው ጥላቻ የተነሳ ሕዝቡን ተለማምጠው በርባን እንዲፈታ አስደረጉ። ዛሬ በርባንን አግኝተን በርባን ሆይ ማን ያስፈታ ብለን ብንጠይቀው ምናልባትም የሰው መውደድ ይስጥህ ማለት ነው፣ የሚወደኝ ሕዝብ ነዋ ጮህ ያስፈታኝ ማለቱ የማይቀር ነው። ሆኖም ሊቃነ ካህናቱና ተከታዮቻቸው ግን በርባን ይፈታ ብለው የጮሁት ለበርባን ፍቅር ኖሯቸው ሳይሆን በጌታችን በኢየሱስ ክርስቶስ ላይ በነበራቸው ጥላቻ ምክንያት ነው። ስለዚህ በርባንን ከሞት ፍርድ አድኖ ያስፈታው ሕዝቡ ሳይሆን ጌታችን ነበር። ጌታችን በዚያች ዕለት የበርባንን ሞት ወስዶ የእርሱን ሕይወት ለበርባን ሰጠው። የበርባንን ሰንሰለት አስፈትቶ እርሱ ታሰረ። በርባን ሊሰቀል በነበረበት ቦታም ከበርባን ጓደኞች ጋር ተሰቀለ። ወዳጄ ሆይ ልብ ብለህ ከተረዳው በርባን እኮ አንተው ነህ። ለበርባን ከተደረገለት ለአንተ ያልተደረገለት ነገር ካለ እስቲ ንገረኝ። እንደ በርባን ክርስቶስ ሞትን ወስዶ ሕይወቱን እስራትን ወስዶ ነፃነትን አልሰጠህምን? ይህንን ያደረገውም ለአንተ ብቻ ሳይሆን ለአዳም ልጅ ሁሉ ነው። የእስረኛው በርባን ወልደ አባ መፈታቱ አምላካዊ ምስጢርን የሚያስታውስ ነው። በኃጢአቱ ምክንያት በሲኦል ውስጥ ታስሮ የነበረው አዳምን በአዳኙ መስቀል ምክንያት መድኃኒት አግኝቶ ነፃ መውጣቱን ያስታውሳል። በዚያች ዕለት ዓርብ ረፋድ ላይ ያስፈታውን የማያውቀው ይህ ወንበዴ ሰንሰለቱ ተፈቶ ወደ ቤቱ ሲሄድ፣ ጌታችን ግን ለመከራና ለመስቀል ተሰጠ። እውነቱንስ ለመናገር በርባን በመፈታቱ ላይ ላዩን ብናዝንም ውስጡ ግን ደስ ብሎናል። በርባን ቢሰቀል ኢየሱስ ቀርቶ ምን ይጠቅመናል? ሽፍታ ሞቶ እንኳንስ ኢየሱስ ሰቀሉት የሞቱን መድኃኒት ብለው መርጌታ ፍቅሩ ሳህሉ በበገናቸው እንዳመሰገኑት። ደም የሚያወርሱ ወላጆች። ጲላጦስ በፍርድ ወንበር ላይ ተቀምጦ እያለ ከሚስቱ ዘንድ አንድ መልእክት ደረሰው። ስለ እርሱ ዛሬ በሕልም መከራን ተቀብያለሁና በዚያ ጻድቅ ሰው ምንም እንዳታደርግ የሚል መልእክት ነበር። የሚደንቅ ነው። ሕግ አዋቂዎቹ አይሁድ ሌሊቱን ሳይተኙ ነቅተው አድረው ያልተገለጠላቸውን እውነት አሕዛባዊቷ የጲላጦስ ሚስት ተኝታ ተገለጠላት። ሐዋርያት ፈርተው በሸሹበት በዚያች ሌሊት ይህች ሴት እንደ ሰማዕታት በእውኗ ባይሆንም በሕልሟ ስለ እርሱ መከራን ስትቀበል አደረች። ሕልም ከእግዚአብሔር ከሰይጣንና ከሥራ ብዛት ሊታይ ይችላል። የዚህ ሴት ሕልም ግን ከእግዚአብሔር ዘንድ ነበረ። ለእርሱ ማሳሰቢያ ይሆን ዘንድ በአምላካዊ ሥራ ይህንን ተናገረች። ወደ እርሷ መላኩ የሚከራከሩ ሰዎች ስላየችው ነገር እንዲደነቁ ነበር ይላል ቅዱስ ኤፍሬም። ቅዱስ ዮሐንስ አፈወርቅም ይህ ሕልም ተራ ክስተት አይደለም፣ ከተከሰቱት ሌሎች ነገሮች ስለ ክርስቶስ ንጽሕና ከተገኙት ማስረጃዎች ጋር ይህ ሕልም ከዚያ ስህተታቸው ሊያስቆማቸው ይገባ ነበር። አክሎም ሕልሙ ለምን ለጲላጦስ አልታየውም? ምናልባት ለሕልሙ የተገባችው ሚስቱ ይሆናል፣ ወይንም ደግሞ ቢያየውም እንኳን እንደ እርሷ ላያምንበትና ላይናገረው ስለሚችል ይሆናል። ሕልሙ የታወቀ ይሆን ዘንድ ሚስቱ ማየቷም የበለጠ አስፈላጊ ነበር። ሕልሙን ማየቷ ብቻ ሳይሆን በሕልሟ መሰቃየቷንም አስተውሉ። ጲላጦስ ለሚስቱ ስቃይ ሲል እንኳን በዚህ ግድያ ላይ ከመሳተፍ ሊታቀብ ይገባው እንደነበር ያሳያል። ሕልሙ የታየበት ጊዜም በተገቢው ሰዓት ነበረ። ያየችው በዋዜማው ምሽት ነበርና። የመርጦ ለማርያም ግዕዝ በጊዜ ወንጌል ትርጓሜ ደግሞ ጲላጦስ ስላላየበት ምክንያት ሲመረምር ሕልሙን አለማየቱ እርሷ ተኝታ እርሱ ደግሞ በዚያች ሌሊት በሥራው ምክንያት ነቅቶ ስለነበርም ይሆናል። እርሱ ቢያይና ቢናገር ኖሮ አይሁድ አያምኑትም ነበር። ሊፈታው ስለፈለገ ነው እንዲህ የሚለው ብሎም በታዘቡት ነበር ይላል። ጲላጦስ የሚስቱን ሕልም ከሰማ በኋላ የበለጠ ተጨነቀ። በጌታ ላይ አንዳች በደል ባለማግኘቱ ንጹሕ መሆኑን ከመጀመሪያው የተረዳ ቢሆንም አሁን ደግሞ እግዚአብሔር በሚስቱ በኩል እውነታውን አረጋግጦለታል። በአቋሙ ጽኑ ቢሆን ኖሮ ጌታችንን ለመፍታት ጊዜውን ነበር። ሆኖም በአቋሙ መጽናት አልቻለም። የተገረፈውን ጌታ የእሾህ አክሊል እንደደፋ በፊታቸው አውጥቶ እነሆ ሰውዬው አላቸው። ጲላጦስ ሳያውቀው ስለ ክርስቶስ ሰውዬው ይሆን ብሎ ለአይሁድ ተናገርኩ ብሎ ለነቢያት መልስ ሰጠ። ነቢዩ ዳዊት ሰው እናታችንን ጽዮን ይላል፣ በውስጧም ሰው ተወለደ ብሎ ለተናገረው ትንቢት ጲላጦስ ሰውየው ይሆንና ብሎ ተሰጠውን መለሰ። የተገረፈውና የእሾህ ዘውድ የደፋው ክርስቶስን ባዩ ጊዜ ስቀለው ስቀለው ብለው አደባባዩ እስከሚናጋ ድረስ ጮኹ። በነቢዩ ርስቴ በዱር እንዳለ አንበሳ ሆኖብኛለች፣ ድምጿንም አንስታብኛለች የተባለው ተፈጸመ። የእግዚአብሔርን በግ ባዩ ጊዜ እንደ አንበሳ በታላቅ ድምፅ ጮኹ። ይህ ጥላቻን የተሞላ ድምፅ እንዴት ያስጨንቃል! እንዲህ ጮህበት ዘንድ ክርስቶስ ምን አደረገ?
የማንን ርስት ቀማ? ሙት ከማንሳት፣ እውር ከማብራት፣ ለምጽ ከማንጻት በቀር እንዲህ ያለ ጩኸት ይጮህበት ዘንድ ምን አደረገ? የዓለም ትክክለኛ መልኳ ይሄ ነው። ሆሳዕና ተብሎ ሲዘመር ሁሉም መዝሙሩን ተቀብሎ ይዘምራል። አላፊ አግዳሚው ይጋፋል። መሬት መርገጥ አይገባህም ብሎ ልብሱን እስከ ማንጠፍ ይደርሳል። በተሰደብክበትና በተዋረድክበት ጊዜ ደግሞ ሁሉም ሊሰድብ ይሻማል። ልትረግጡ አይገባህም ብሎ ባነጠፈለ መሬት ላይ አንተን አንጥፎ ይረግጣል። ክሱን እንኳን ሳያጣራ ይሰቀል ይሰቀል ብሎ ይጮሃል። መንገድ አላፊው ሳይቀር በመሳደብ ይተባበራል። ዓለም ንጽህናንና እውነተኛነትን ብትወድ ኖሮ ከመድኃኔዓለም በላይ ንጹህና እውነተኛ የለም። የእርሱንም ያህል ለሰው መልካም ያደረገም የለም። ዓለሙን እንዲሁ የወደደውን አምላክ ግን ይህች ዓለም እንዲሁ ጠላችሁ። ወዳጄ ሆይ አንተም ምንም መልካም ብታደርግ እርሷን ካልመሰልክ ዓለም ትጠላሃለች። እንደ ቅዱስ አትናቴዎስ ዓለም የጠላችኝ እኔ አስቀድሜ ስለጠሏት ነው ማለት ካልቻልክ ትሰበራለህ። ሁላችንም የዚህች ዓለም እውነተኛ መልኳ ይሄ እንደሆነ ካሰብን ያለ ጥፋታችን በሚጠሉን ሰዎች አናዝንም። በዕለተ ዓርብ ይሰቀል ይሰቀል ተብሎ የተወጮኸበት ክርስቶስ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላ ወቁ ያለውን ቃል እናስታውሳለን። ከዚህ በኋላ አይሁድ አስቀድሞ ያላቀረቡትን አዲስ ክስ ጨምረው የእግዚአብሔር ልጅ ነኝ ይላል ብሎ ጮኹ። የአማልክት ልጅ የሚሉ ታሪኮችን ከለመዱት አሕዛብ ወገን የሆነው ጲላጦስ የአምላክ ልጅ ነኝ ይላል ብሎ ሲነግሩት ፈራ። ወደ ጌታችን ተመልሶ ገብቶ እንደ አዲስ አንተ ከወዴት ነህ ብሎ ምርመራ ጀመረ። ጌታችን ተገቢውን መልስ በተገቢው ጊዜ ሰጥቷልና አንዳች አልመለሰበትም። ጲላጦስ ይህን ያህል ጊዜ አትነግረኝምን? ልሰቅልህ ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅምን? አለው። የስልጣናት ሁሉ ባለቤት የሆነው ሊቀ ስልጣናት ኢየሱስ ክርስቶስም መልሶ ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረህም፣ ስለዚህ ከአንተ ይልቅ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ይህን የጲላጦስ ኃይለ ቃል ሊቁ እንዲህ ይወቅሳል። ጲላጦስ ሆይ ልሰቅልህም ልገድልህም ይቻለኛል አትበል። በፊቱ ቆሞ የምታየው ሰማይን ያለ ምሰሶ ያቆመው ነው። በገመድ ታስሮ የምታያቸው እነዚህ እጆች ምድርን የፈጠሩ ናቸው። ጲላጦስ ሆይ የምትመለከታቸው እነዚህ ጣቶችም ከዋክብትን አበቦችን የፈጠሩ ናቸው። ጲላጦስ ሆይ የምትመለከታቸው እነዚህ ዓይኖች ምድርን የሚመለከቷት እንድትንቀጠቀጥም የሚያደርጓት ናቸው ይላል ዕረቱ ሃይማኖት። አይሁድ የጲላጦስን የአቋም መዋዠቅ ሲያዩ ኃይላቸው እየበረታ ሄደ። ከዚህ በኋላ ወጥቶ በርባን ይፈታ ላሉት ሰዎች ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ይህንን ያለው አሁንም በሕዝቡ ላይ ተስፋ ስላልቆረጠ እውነት ይህ ሰው ይመጣል የተባለው መሲህ ቢሆንስ ብለው እንዲከብዳቸው ነበር። እነርሱ ግን ይሰቀል ይሰቀል አሉ። እርሱም ምንድን ያደረገው ክፋት ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ይህንስ ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹ። የአብርሃም ዘር ነን ለአንድም እንኳን ባሪያዎች አልሆንም ብለው ሲፎክሩ እንዳልኖሩ ዛሬ ግን ከቄሳር በቀር ንጉሥ የለንም ብሎ ጮኹ። ጲላጦስን በስልጣኑ ቀልድ ከማያውቁ ከጨካኙ ጢባሪዎስ ቄሳር ጋር ሊያጋጨው የሚችለው አጣብቂኝ ውስጥ ከተቱት። እርሱ ከበርባንና ከክርስቶስ ምረጡ እንዳላቸው እነርሱ ደግሞ በተራቸው ከቄሳርና ከክርስቶስ ምረጥ ብሎ አስጨነቁት። ስለዚህ ጲላጦስ ተፍረከረከ። ብዙዎች ስልጣናቸውን ላለማጣት ሲሉ ለእውነት መቆም ተስኗቸው በብዙ ንጹሐን ላይ ሞትን ይፈርዳሉ። በምንም አይነት ውሃ እጃቸውን ቢታጠቡ የማይጸዳ ግፍንም ለስልጣናቸው ሲሉ ይፈጽማሉ። ቅዱስ ዮሐንስ አፈወርቅ እንዲህ ገልጸዋል። ጲላጦስ ክርስቶስ እንዲሰዋ ስለምን ፈቀደ? ጳውሎስን እንዳዳነው የመቶ አለቃ ክርስቶስን ለምን አላዳነውም? ያም የመቶ አለቃ ጳውሎስን ቢገድሉ ኖሮ አይሁድ ደስ እንደሚላቸውና ያንን ባያደርግ ኖሮ ተቆሞ እንደሚያነሱበት ያውቅ ነበር። ነገር ግን በአቋሙ ጸንቶ ቆመ። ጲላጦስ ግን ይህንን አላደረገም። እጅግ ልፍስፍስና ደካማ ነበር። በእነርሱም ጥፋት ተካፋይ ሆነ። በአይሁድ መሪነትና በሕዝቡ አድማ ፊት ጸንቶ መቆም አልቻለም። በሁሉም ነገር ለእነርሱ እድል ሰጣቸው። ጲላጦስ ይህን ጊዜ ውከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝብ ፊት እጁን ታጠበ፣ አሳልፎም ሰጣቸው። ይህ የሮማዊ ጲላጦስ ድርጊት የክፉዎችን ማህበር ጠላው። ከዝንጎች ጋር አልቀመጥም፣ እጆቼን በንጽህና አጥባለሁ የሚለውን የዳዊትን መዝሙር ሲደግሙ ለሚኖሩ አይሁድ ማስጠንቀቂያ ደወል ሊሆን ይገባው ነበር። አይሁድ የንጹሕን ጌታ ደም በማፍሰስ ተጠያቂ እንዳይሆኑ ከዚህ ሰው ደም ንጹሕ ነኝ በሚለው የይሁዳና የጲላጦስ ንግግሮች ውስጥ ሁለት ጊዜ ማስጠንቀቂያ ተሰጥቷቸው ነበር።
እነርሱ ግን ከቁብም አልቆጠሩትም። አልፎ ተርፎ ደሙ በእኛና በልጆቻችን ላይ ይሆናሉ። ቅዱስ ጳውሎስ ከኃጢአተኞች በደረሰበት እንዲህ ባለ መቆም የጸናውን አስቡ እንዳለ በጌታ ላይ የገዛ ወገኖቹ በተቆሞ ጮኹበት። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ የተራገሙት ራሳቸውን ብቻ አልነበረም፣ በገዛ ልጆቻቸው ላይ ሳይቀር እርግማንን አወረዱ። ሊገለጽ በማይችል እብደት ውስጥ ነበሩ። አይሁድ ከራሳቸው አልፈው በልጆቻቸው ላይ ያወረዱትን እርግማን ውጤት ምንድን ነው? በእርግጥ እስራኤላዊ ሁሉ የጌታችን ደም አለበት ማለት ነው? መልሱ አለበትም የለበትም የሚል ነው። በደፈናው አለበት ብቻ ካልን የመጀመሪያዎቹ ክርስቲያኖች ቅዱሳን ሐዋርያትም ጭምር እስራኤላውያን በመሆናቸው ደሙ በእነርሱ ላይ ነው ሊያሰኝ ነው። ሆኖም እግዚአብሔር በግልጥ የአባቶች መልካም ሥራም ሆነ በደል በልጆች ላይ ስለሚኖረው ውጤት ከቀድሞ ጀምሮ የተናገረውን ማየት ከቻልን ጉዳዩ አይረብሸንም ወይም አያውከንም። እነሆም ልጅ ቢወለድ ጻድቅ አባቱ የሰራውን ሥራ ባይሰራ እርኩሰትን ቢያደርግ በሕይወት ይኖራልን? በሕይወት አይኖርም። ይህን እርኩሰት ሁሉ አድርጓልና ፈጽሞ ይሞታል፣ ደሙ በላዩ ላይ ይሆናል። እነሆም ልጅ ቢወልድ አባቱ የሰራውን ኃጢአት አይቶ ቢፈራ እንዲህም ባይሰራ በትእዛዜም ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም ይላል መጽሐፍ ቅዱስ። ስለዚህ ደሙ በልጆቻችን ላይ ይሆን የሚለውን እርግማን በልጆቻቸው ላይ በእብደት ቢናገሩም ይህ እርግማን ሊደርስ የሚችለው የአባቶቻቸውን የክፋት ጎዳና ተከትለው የክርስቶስ የሆኑትን በሚያሳድዱ ላይ ብቻ ነው። በዚህም ምክንያት የተሰጣቸውን የንስሐ ዘመን ያልተጠቀሙና የክርስቶስ ተቃዋሚ ሆነው የቀጠሉ ሰላም አጥተው ቂም አዝለው ደም ጨብጠው እንደሚኖሩ ለመረዳት ከዚያ በኋላ ከተከሰቱ ታሪካዊ ክስተቶች ለመረዳት ይቻላል። እንኳን አምላካዊውን ደም ይቅርና የማንንም ሰው ደም በግፍ ያፈሰሰ ሰው በንስሐ ካልተመለሰ በስተቀር ዕዳ እንዳለበት ግልጽ ነው። የየዋሃው የአቤል ደም ከምድር ይጮሃል ተብሎ ተጽፏልና። የመድኃኔዓለም ደም ግን ሐዋርያው ከአቤልም ደም ይልቅ የሚሻለውን ወደሚናገር ደም ደርሳችኋል እንዳለው ከአቤል ደም የሚበልጥ ነው። ሆኖም የጌታችን ደም ይቅርታን ለሚሹ ሁሉ ከኃጢአት ሁሉ የሚያነጻ ነው እንጂ እንደ አቤል ደም ከሳሽ ብቻ አይደለም። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። የሕዝብና የአሕዛብን ኃጢአት የሚያርቅ ነው እንጂ እንዳለ አባ ጊዮርጊስ። እግዚአብሔር የአይሁድን እብደት ተከትሎ በሁሉም ላይ መቅሰፍትን አላወረደም። ሰውን ወዳጁ አምላክ በራሳቸው ላይ የፈረዱትን ፍርድ እንኳን አልያዘባቸውም። በእነርሱም ሆነ በልጆቻቸው ላይ እርግማኑን አላጸደቀም። ከእነርሱም ሆነ ከልጆቻቸው መካከል በንስሐ የተመለሱትን ተቀብሏቸዋል። የማይቆጠሩ በጎ ነገሮችንም ለመቀበል የተገቡ አድርጎ ቆጥሯቸዋል ይላል ልሳነ ወርቅ ቅዱስ ዮሐንስ። ምዕራፍ 4 ይቀጥላል።